ይሄንን ፖድካስት ስንጀምረው በማንቸስተሮች ሽንፈትና በአርሰናሎች ድል ሽንፈት በለው አቢ ምንም አቻውን ይወጣ እንዳትል ሽንፈትና ድል ሽንፈት በለው ማንቸስተር ዩናይትድ ቀስ ብሎ ያለቅሳል እኔ ዛሬ ላለቅስ እችላለሁ ባይ ዘ ወይ ትላንት ማለት ነው ዘለሉ ነው ማለት ዘለሉ ያው ኮንቴክስቱ ልንገርሽ እኛ ያሰቃየን ቡድን ጋር ነው የተጫወት ነው አስቶን ቪላ ይባላል ባለፈው አሸንፏቸው 2 አመት ምናምን ነገር ማለት ነው የሚጦልበን ቡድን ነው ለዋንጫ ይሄድን እንደዚህ ገመድ ምናምን የሚያስርብሽ ተማሪ የለም ትምህርት ቤት እንደዛ ነው የሚያደናቀፈን ቡድን ነው ከዛ ደግሞ ባለፈው አሸንፎናል ወለላንድ ባለቀ ሰዓት አግብቶ ማለት ቅስሜን የተሰበረው በጣም አኩርፈህ ከላይ ወጣ ማለት ነው ኦኬ እነዚህ ደግሞ የፕሪሚየር ሊጉ መጥፎ የሚባለው ቡድንን የገጠሙት ግን የሚባለው ቡድን ነው የገጠሙት እስካሁን ያለው ነጥብ በጣም ስንት ነው ኢትዮጵያ ውስጥ ግን ደጋፊ ያለው እሱ ቡድን ነው ኢትዮጵያ ውስጥ በእርግጠኝነት ደጋፊ የላቸውም ብለህ የምታስባቸውን ሁለት ቲሞች ጥራ ዋትፎርድ አንደኛ ዋትፎርድ ደጋፊ ነው የሚለው ልጅ ራሱ እየሰከሰ ነው እየሰከሰ ነው ወላሂ እሺ የአርሰናል ማሊያ ለብሶ በተደጋጋሚ ታይቷል እሱ ልጅ አረ እየሰከሰ ነው እሺ ደጋፊ ማይኖራቸው አረ እኔ እንጃ ከአምስቱ ምናምን ቡድን በኋላ ሳክስ ነው አቢ አይ አሁን የኒውካስል ደጋፊ ብዙ አውቃለሁ እውነት ትልልቅ ሰው በጣም ትልልቅ ሰው እነ ሺዘርን ያዩ የኒውካስል ደጋፊዎች እሱ አይሞቱና አይ እዛናል ስራ የሚያሰራን ሰው ነው ታው ኒውካስል ያበደ ነው ዛሬ ስጦታ እንሰጣጣለን ተባብለን ነበር ቆይ ልታወጣ ነው እንዴ I thought we were እሺ በየስ አቺ ዱነግ ነይ ሰው ገብርኤል ፎረስት ጋምፕ እዚህ ጋር ከሚሰቀሉት ፍሬሞቻችን ቁጭ በላ እሺ አይሰቀል ነው እሺ አቢን ዲስክራይብ ያደርጋል ብሎ የሚያስበው ዲስክራይብ የሚያደርገው አይደለ የአቢ ፌቨራይት ፊልም ከተገናኘን ጊዜ ጀምሮ በየንበት የሚያወራው ፎረስት ጋምፕ ነው ማርያም አቢን ስታስብ ይሄ ነው የሚመጣልህ ነው እሺ ፎረስት ጋምፕ ማማ always like እንዴ ነበር mama always say life is like a box of chocolates you never know what you're going to get አባራ ሙአዝ ግለም ራጽለት ያራመጣው ክብራ ስራሽ ነው እሱ እኮ ለምን አልተጸዳም ሶ ያኔና የክብራ እኔ አሏሻችሁ ፍሬም መግዣግዣ አልነበረኝም በቃ ጊዜ ነው ያጣሁት እኔ አንተስ ምንድነው what's your excuse አቢ ደግሞ ፍሬም ገዝቷል ፍሬም ገዝቻለሁ እንትኑ አልደረሰልኝም ፒክቸሩ አልደረሰልኝም የኔ ባይ ዘ ወይ ፒክቸር አይደለም ጋይስ ቁስ ነው ይሄ ልንገራችሁ ፍሬም ውስጥ መቀመጥ የሚችል ቁስ ነው ይሄ እንደውም እኔ መጥረጊያና ሞልቢያ በሰጥሽ ሙዴ ነበር ከዛ ቅጽል ስምሽን ጋሻ በራሞላ አንተ ጋሻ በራሞላ ስንት ስራ ሰርቷል አዲስ አበባ ጋሻ በራሞላ አሁን አንድ አዲሱን እንትን አይታችሁታል የጋሻ በራሞላ ያሉበት ማስታወቂያ ክሪስማስ የክሪስማስ ማስታወቂያ ከዛ በኋላ እንትን ለኢቲ የተሰራ ቤሪዎች የሰሩት ማስታወቂያ ለሆነ ሳንታና ጋሻ በራሞላ ደግሞ የገና አባቶ ነው ፕሌን ውስጥ ተገናኝተው ምናምን አይነት ነው እያወሩ ሳንታ ግን ቆይ ማን ነው some white guy with white beard እኮ እንትኑ አይተኸዋል ሚቶሎጂው ኬት ነው የሚመጣው የሆነ የግሪክ እንትን ነበር ቄስ ነበር ምናምን ሁሉም ግሪክ ነው እንዴ ስቲፈናኮስ ጀምሮ ሁሉም ግሪክ ናቸው ባይሆን ውጮች ጋር ምን ዲቤት አለ ሳንታን በጥቁር ሰሩት አይተዋል ሰሞኑን ለምን እንደማይሆን ልንገር ሶሪ ሳንታ ይሰጣል እንጂ አይሰርቅም አይደለም እኮ በጥቁር ሰርተውት በቺሚኒ ሲገባ ሊተኮስበት ይችላል ነጭ ስለሆነ ነው በቺሚኒ ሲገባ ምንም አይባልም ጥቁር ከሆነ በቃ ፖሊስም ይዘዋል የሚታሰር ሳንታ እንዴት I can't breathe ሚል ሳንታ ምን አይነት ሳንታ ነው እሺ ምን ላይ ነው የሰሩት እንትን ላይክ ለክሪስማስ ማስታወቂያዎች ላይ ምናምን ነገር ከብላክ ካልቸር ጋር መሄድ አለበት ብለው ለጥቁር ሰሩለትና ነጮቹ ተበሳጩ ላይክ ዋይት ሱፐርማርኬቶች አሉ አክራሪዎቹ ይሄ እንትን ምን መርሜድ ነው
ከዛ በብላክ ሰርተዋት ምናምን እኮ እንትን ነበር መርሜላን ኦር ደግሞ የስኖ ዋይትን ካራክተር ብቻ ነጭ ካራክተርን ወደ ብላክ ቀይረዋት ሲበሳጩ ነበር ማለት አሁን ደግሞ ሳንታን ነኩብን ምናምን ብለው እየተበሳጩ ላይክ ፊክሽናል ካራክተር ናቸው ሁለቱም ከዛ ግን በጥቁር አይመጣውም ነው ግን ሳስበው ሳንታ በጥቁር አይመጣውም ሰርቆ የሚወጣ ነው ይመስለው በኢትዮጵያ በነገራችን ኢትዮጵያ ውስጥ የሳንታን ልብስ አልብሶ ምናምን ማዞር ምን እኔ ግን ኖርማል ነው ብዬ ባህል ነው የሆነ አሁን ከለራችን የፊታችን አቀማመጥ ሆና ከምንኖርበት ቦታ ጋር ይመጣ ነው አሁን ኤዥያ አካባቢ ላይት በጣም ስላለ እንደዚህ ረጅም ዓመት እንዲያሉ ነው እኛ ደግሞ ፀሐያማ ቦታ ነው ያለ ነው ቆዳችን እንደዚህ ነው ከዛ ይሄ ላይክ ዓለም ላይ ያለ ሰው ሁሉም አንድ አይነት ነው ላይክ ለኢንቫይሮንመንቱ ባለው ሪስፖንስ የሆነ አይነት ሰው ይሆናል ምናምን ስለዚህ የራሱ ያመጋገብ ባህል ይኖራል የራሱ ተረቶች ይኖሩታል ምናምን እሱን ሼር ማድረግ ጤናማ ነው ብዬ ነው ማስበው ግን ያው ኤዥያውን ፊት ተሰይመንት እንደኝ ታውቃል ዴቭ ሻፔል ሚስቱ ኤዥያ ነች እና እንደ ቺት ያደረገች መሰለው እና ጠረጠራትና ስልኳ ላይ ቴክስት መኖሩ አይቀርም ምናምን ብሎ አንስሎ አይፎን ነው ከዛ እንዴት ይክፈተው ከዛ ከፈተና ማን ነው ይሄ ፍሬድ የሚባለው ቴክስት የሚያደርግልሽ ምናምን ብሎ ቀወጠባት ማለት ነው የሆነ ጌይ ፍሬንድ ነው ምናምን ነገር ነው እንዴ ምናምን ግን ያንተ እንትና ማን ነች ምናምን በምን አወቅሽ ይላታል እንደዚህ አድርጌ ከፈች ምንድነው አንስቶፕብል አላየሁትም ላይክ ሞር ኦፍ ከስታንድ አፕ ኮሜዲ ይልቅ እንትን ነው የሚባለው ፐብሊክ ስፒች ፈኒ ከመሆኑ ይልቅ መልእክቱ ይከብዳል ላይክ እንትን ስለ ቻርሊ ከርክ ተገድሎ አይደል ስለሱና ስለ እሱን ላይክ እንደ እንትን ያያረጉት ነው ነጮቹ ልክ እንደ ማርቲን ሉተር ኪንግ እና አሳሲን መደረጋቸው ብቻ ነው የሚያመሳስላቸው እንጂ ጀስት ኢንተርኔት ጋይ ነው እንትና ቻርሊ ከርክ ብላ ዴቭ እየወቀጧት ነው እንትን እኮ ነው እሱ ሰውዬ ምንድነው ስለ ፐብሊክ አሳሲኔሽን መኖር አለበት ምናምን እያለ ነበር የሞት የተፈረደባቸው ሰዎች መሰቀል አለባቸው መንገድ ላይ ለሰቡ መማማሪያ መሆን አለባቸው ባለ በስንተኛው ወሩ ነው ጠበሱት እሱ ግን ለእንትኖች መድኃኒት ነበር ለአዲስ እየመጡ ላሉት ኪውርድ ደብሊው ምናምን ለአልፋቤቶቹ ሰዎች ሰው እንትን አይደል ብዙ አይነት አይደል ሰው ላይክ በሆነ ነገር ተደግፈውና ከዛ ደግሞ የሆነ ነገሩ አይመችም የሰይፈን ቪዲዮ ላይ ኒኪ መናጅ ባላት የፖለቲካል አቋም ፎሎወሯ ቀነሰ እንዴ መጀመሪያ ፖለቲካል አቋሟ ተመችቷችሁ ነው እንዴ ፎሎ ያደረጋችሁ እውነት እኮ ነው አንደኛ ለምሮ አቋም ይኖራት ራሱ ኒኪ መብቷ ነው ግን እንዴት ነው አቋም ላይክ አቋም አላት ሲጀመር ልጅ ሴትዮ ጀስት አቋማዊ ነው የሚሻለው አቋም እንዳንረሳ ቆይ ክብራ የሚመለከት ጥያቄ የፈረንጆቹን ኒው ይር ታከብራለሽ እውነት ከሶስታችን ቤቶኝ ሳስበው ማለት ነው የምታከብረው እሷ ነበር የሚሰለሽ ድሮ we used to ስለ ይሄ ፋሚሊ ብዙ ጊዜ የሚገናኝበት ምናምን ጊዜያቶች አሉ ከዚ አሁን ለምሳሌ አንደኛው አክስቴ she's 75% white በላት 25% ይሆን ይችላል እና አሁን ደውዬ ለክሪስማስ ሜሪ ክሪስማስ ይያታለሁ ነገም ደውዬ ሃፒ ኒው ይር እላታለሁ ድሮ ግን አይ ቲንክ ጊዜው ምንም ስለነበር እንገናኛለን የሆነ ሰው ቤት ክሪስማስ ይከበላል የሆነ ሰው ቤት ምናምን አሁን nobody really does that ከዛ እኔ እንደ ክብራ ደግሞ really don't care የራሳችንን ለየትኛውም በዓል ነው አይ ቲንክ አይደል አሁን ያለንበት እኔ አዲስ አመት ይመቸኛል እንደ ኢትዮጵያ ባህል ሌሎቹ ግን ደስ ይላሉ በቃ ቤተሰብ ይሰበሰበታል ምናምን ግን በቃ ይረክመኛል እኔ ከሰዓት በኋላ መተኛት ነው የምፈልገው ገባህ ሰው ያን ያህል ወደፊትስ እንትን ስትሆኝ ሳገባ ሰወልድ ምናምን እንዴ በቃ ከልጆቼ ጋር ቡናና አቀራርቤ ቡና እያፈላው እንትን ድሮ አባቴ እንትን ያደርግ ነበር ክሪስማስ ላይ ጊፍት ይደብቅና ቤት ውስጥ ሳንታ ጊፍት አስቀምጦላቸውና ደብቁ ፈልጉ ነበር ኦኬ እና ባለፈው ያሰብኩት is that something I want to create for my kids ወይስ ልጆቼን በእንደዚህ አይነት ዲሉዥን ወዛደቁ ደብቀህ ጊፍት ፈልጉ ብለህ አንተ መደበቅ ሲጀመር እንደዚህ ህይወት ከቀጠለ ሰፊ ቤት አይኖረን ኧረ በስመ አብ ከዚህ ይመጣል ቤት ራሱ ምደብ ያው ትብል ይላል ልጅ የደበቀው ዕቃ ሳሎን ቤት ኧረ ታከብራለህ አንተ
ምን አክብር ታውቃለህ? ኒው በፊት ርጭ አንዴ አክብር ተቆሳለ እንዴ? ሸራተን ላስት ይር ተተኩሷል። ይተኩሳል። አሁንም ይተኩሳል። 25000 ብር ቲኬት ከፍለው ገብተው ርጭት ባይተኩስላቸው በጣም ነው የሚደብረው። አሁን እንትና ነው የመጣው ትሬሶንስ ማን ነው እሱ? እንትን የሚል ዘፈን አለው እኔ የሚመቸኝ የሆነ ጊዜ ይወዝ በጣም ግን ከእንትና ጋር ከጄኮል ጋር ዘፈን ያለው ሰው ነው። ኧረ ትሬሶንስ አም ሹር የአንድ ሁለት ዘፈን ብከፍትልህ ዩድ ረከግናይዝ አልመጣ ብለኝ ነው እንጂ ተከባከ ኢሉሚናቲ ነው። ከንጌሪናስ የሚል ዘፈን አለሽ በጣም ወኩት። እሺ West Side okay I ain't got no kids yet this one here for practice I hate to get this ማርያም በፊት ጉራማይሌ ምናምን በነበረ ጊዜ ዘፈን ምናምን አታዳምጥ ያው ቆይ ይሄን ዘፈን አም ሹር ያውቀዋል። ሙአዝ ዩቲዩብ ይዝብናል ታይ ይዝብናል። ይሄ say it's your birthday ብቻ ያው ቤቴ ቁጭ ብዬ ያስበው ሙሉ ሰውዬ ፈልጌ ምናምን ነገር እንግሊዝኛ ዘፈን እንትን ይለኝ እንዴ ትሬንድ የሆነ ዘፈን ትሬንድ መሆን አለበት ዘፈኑ ምንድነው የሚለው ምናምን ብዬ ለመስማት ወይ ደግሞ በማቃቸው ዘፈኖች ሊሆን ይችላሉ የሚያወጡት። የሆነ እድሜ ላይማ መስማት ክብራ መች ነው መስማት የጀመርሽው እንግሊዝኛ ሙዚቃ? የሆነ ዊዚ ስድስተኛ ክፍል 6-7 እሱ ነበረኝ ክሪስ ብራውን የኤቭሪል ሌቪን ፖስተር የክሪስ ብራውን አመኝታ ቤት ነው። ብሪዚ ነበርሽ? አልነበርኩም ግን በቃ ፖስተር የኤምኤንም ፌስቡክ ስምሽ ማን ነበር? ክብራ ኤሚሊያ ትዝ ይላል ስሞች? እንትና ብሪዚ ጋር ብሪዚ ዊዚ ነው ዶፕ ቦይ የት ሄደ? ቆይ ፌስቡክ ነበራች። ጌትሽ ሮናልዶ የት ሄደ? ማን ነው ጌትሽ ሮናልዶ? ጌትሽ ሮናልዶ ታውቃለህ? ጌትሽ ይኸውልህ ፌስቡክ ላይ በፎቶ ፖስት አድርጎ ላይክ በመደረግ እሱ የሚያክለው የለም። እሱና ጀዋር መሐመድ ነበር የሚፎካከሩት ፌስቡክ ላይ እና ማለት ነው እንዲህ ምናምን እያለ ፎቶ ጸጉሩ እንዲህ እየደፋ ከዛ ድንገት በቃ ጠፉ። ቮፕሎፕ እና የሚባሉ እንትኖች ነበሩ ግሩፖች እዛ ላይ ፖስት ያደርጋሉ 10,000 ላይክ ምናምን ያገኛሉ። እኛ ግራ ይገባን ነበር። በጣም ብዙ ነበር እና የሆኑ ፌመሶች ነበሩ ጌትሽ ሮናልዶ ምናምን ሌላም የሆነ ሴት ነበረች ዶፕሆሊክ ጊያል እንደሱ ስዋጎሆሊክ ጊያል እቺ እንትን ከላይ ቅንፍ ምናምን አይ ቲንክ ያኔ በቅንፍ ውስጥ ማዳም ኬ የሚል ነበረበት። ማዳም ኬ ያው ነው አየሽ ፈረሱን እያመንሽ ነው ጋሪውን ታምኛለሽ። አይ አትዝ ብሎ ለምን ያቆማችሁ ፌስቡክ መጠቀም? ከዛም ኢንስታግራም መጣ። ኦኬ for me the reason was Instagram መጣ and then that was cooler than Facebook. ምንም ፖስተው ነገር አልነበረኝ። አጽፉም ነበር አንጽፍም ነበር ምንም ምን ጽፋለሁ እኔ ፎቶ ምናምን ወይኔ አሁን እኮ ዘግቼው ነው እንጂ ማለት ነው የኔን ፌስቡክ ፎቶ ገብቶ ፎቶ ማውጣት ባለፈው እያየን ነበር ሳትዘጋው በፊት የተጎዳው ሰው ነበር። እኔ ይሄ ቀርዜ ብንጭት ነበር ፍንጭት ነበር ተሰርቶ ነው ገጥሞ ነው ጥርሴ ፍንጭት ነበረ። በጣም እጠይማለሁ ከዚህ አሁን ፍንጭት ይገጥማል በሰው እንደዚህ አልነበረም ፊቴ ምናምን ነገር። ፌስቡክ ኢንተረስቲንግ ሲሆን የወጣችሁት ሾጠጥ እያልኩ ነበር። እየታደገ ሲመጣ ኢንትረስቲንግ እየሆነ መጣ። ኢንተረስቲንግ እየሆነ ሲመጣ እናንተ እየወጣችሁ መጣ። እናንተ ስትወጡ ኢንተረስቲንግ ሆነ። እኔ I can't wait to go back to school ምናምን የሚሉ ስታተስ ላይ ፖስት በጣም ትምህርት ቤት መሄድ የምወድ ሰው ነበር። ኤፍቢ ላይ ያለው ሰው ትንሽ ነገረኛ ኤፍቢ ላይ ያለው ሰው ስለ ነገሮችን ይሄ እንዴት ነው ኢትዮጵያዊነቱ አለ አልጠፋም። አዲሱ ጀነሬሽን ጋር አይግባባም ኦር ለመግባባት አይፈልግም። የሆነች አይነት ኢትዮጵያ ነች ፌስቡክ ላይ ያለችው። የሆነ ጊዜ መሬት ላይ የነበረችዋ የነበረው ሼም መያያዙ ቡና መጠራራቱ የሆነ የተሰጣ በርበሬ ምናምን አለ ፌስቡክ ላይ አሁንም which is good መጥፎ ነገር አይደለም። ከዛ አሁን እስቲ ጄንዚዎቹ ፌስቡክ ላይ ፎቶአቸው ነው መጀመሪያ ጸም የሚፈጥረው። ኢንስታግራም ላይ የሚፖስተው ፎቶ ኤፍቢ ላይ ላለው ሰው ቢመጣ ማለት ነው መጀመሪያ ብርድ ይመታታል ልጅቷ። አይ ጀለስን የእሷን ጀለስ ብርድ አስመትተዋታል። አንዴ ዳት ፎቶግራፊ ነው የምትሰራው ልጅ ሶ ምንድነው መሰለህ ፌስቡክ ላይ አልጠፋ ስቲል ያለን ሰዎች ስቲል ግድም ይሰጣል ላይክ ይሄ ነውር ነው
ባህላችን እንትን ምናምን ነገር አለ እሷ ላይ ሲሆን የታያቸው ኖ ሁሌ ነው የሚባለው በቃ የሆነ ሰው ሲመጣ ማንም እንትን አስቴር አወቀ ለምን አትሆንም ጥፋት ከመሰለ በቃ እንትን ሰው በጣም ሰው ክሪቲሳይዝ ይደረጋል ከዛ አንድ ሰው ለምሳሌ እንትን የሚያስደርጓሉ ትሬንድ ሴት የሚያደርጓሉ ለምሳሌ ከምሳሌ ትሬንድ ሴት የሚያደርጉ ቲክቶክ ላይ አለ ልክ እንደዛ የፌስቡክ የዴይሊ ኢሹ የሚነሳባቸው ሰዎች ማለት ነው ከዛ እነሱ ጀመሩት ማለት በቃ የእሱ እየታኘከ ነው የሚለው 2 ቀን ምናምን በዛ ጉዳይ ላይ ታወራለህ አየር ይያዛል ማለት ነው ሶ ፌስቡክን ለማያውቅ ሰው ማለት ነው ግራ ነው የሚገባ ለምንድን ነው እንዲህ እየተባልኩ ያለው ምናምን ልትል ትችላለህ ፌስቡክ ላይ ለኖር ነው ሰው ግን ላይክ ምን እንደሆነ ከዛ ያ ባክግራውንዱ ምን እንደሆነ ግን ያስታውቃል ነገር እየሆነ ያስነሳው ነገር ምን እንደሆነ ምናምን ያስታውቃል ላይክ ለምሳሌ አንድ ልጅ ነፍሰ ጡር ሴት እርጉዝ ሴት ፎቶሹት አላታ ፎቶሹት ፕሮግራም ሶ መጀመሪያ በኖርማል ልብስ ነው ቀስ እያለ እንትን ሆድ ማሳየት ምናምን እየሆነ መጣ ምናምን ነገር ከዛ ላይክ የሆነ ስታይሊስት ሊባሉ የሚችሉ ፎቶዎች እየሆኑ መጡ አካዝቡ ይደብረዋል ነው ማለት ይደብረዋል እንዴ እንኳን ብዙ ገለዋል ሚሉ ሰው እንዳትወልጁ ሊቀውጧል የሌለ ማሚ የሚባለውን ቲክቶከር ታውቃለህ በብላክ ኤንድ ዋይት አሁን እንደውም እየፖስት አይደለም ማን ያዟል ውሻው ላይ ሲጮህበት ምናምን ነገር እኛ በቤተሰብ ማላንገባ ምናምን ቫይራል ቪዲዮ አለ እሺ እና የሆነ ቪዲዮ እንዴት እንዳነፈረኝ እርጉዝ ነች ሆዷ ምናምን ነገር ይታያል አለባበሷ ስለ በቃ አረገዘች እኮ እንደዛ ባትገለለች ነው ወሰበሰችው ከዛ አረገዘች ለበሳት አረገ ልክ ነው ጎዘቱ እና ምን እንዳለ ታውቃለህ እርጉዝ ሆና ምናምን ሆዷ ይታያል የለበሰችው ልብስ በጣም ያሳየ ነው እና ይህዝብ ይቀውጠዋል ማለት እዛ ስቲች ነው የሚያደርገው ቪዲዮ ይሄ ሲላዝ ሆዱ ሞላለት እየጨመረ ነው ሲላ ማለት አሞራ እሱ ሲለው ደግሞ በቃ አይሌለ ሲላዝ ሆዱ ሞላለት ተይ እንኳን አይላትም አብሮ ይጨፍራል እኔ ግን አሁን ያነሳውን ፖይንት በምን እንደማየው ታውቃለህ ነገሮቹ ላይ ባሉበት አይቀጥሉም ግሎባላይዜሽን ሲመጣ የሚቀየር ነገር አለ ከግሎባላይዜሽን ጋር ክሬቲቪቲ ምናምን የምንላቸው ነገሮች መጥተዋል ከዛ ደግሞ I'm not saying ልክ አይደሉም ኮምፕሊትሊ እያልኩ አይደለም ግን አሁን የሆነ ነገር ስታወራ ይሄ ነገር ከየት ተነስ ምን ነው ምንም አይንተን ነው እንት የህንድ ፊልም የሚያዩት ተሰብስበው ትዝ ብለው ሄደው ማለት እሺ አይኔ ደግሞ ይመጣልኝ ከብራሱ ግሎባላይዜሽን እና ግሎባል ዋርሚንግን መለየት ይችላል ዝም ብሎ ልብስ ማለቅ አይደለም ቆይ listen to me so ግሎባላይዜሽን መጥቷል ከዛ በኋላ ደግሞ አሁን ለምሳሌ አንድ ከገጠር የመጣች ሴት አለች ብለናስ ከገጠር የመጣች ሴት እንደዚህ አይነት ፎቶ ብትለቅ እኔ ባህል ወግና ልል ይችላል ሶ እነዚህ ልጆች ባክግራውንዳቸው ምንድነው ከየት ነው የመጡት ክሬቲቭ ወርልዱ ምንድነው የሚለው ማሰብ አለብን ፎቶ ያነሳችሁ ማናት she's a creative person creative photographer ምናምን የተነሳችሁ ማናት another creative person ኢትዮጵያ ውስጥ ያላደገች western environment ውስጥ የኖረች አይደለም ካደገች በኋላ ነው እዚህ ሀገር የመጣችሁ ሙሉ ለሙሉ environmenቱ አቀራረጿ ምናምን ይዛ ነው ገባ ሶ ለምን ተከረባብታ መብቷ ነው እንደውም እኔ በጣም ከሚገርሙኝ ሰዎች ማለት እሷ አንዷ እሷ ናት ገባ አይደል በቃ ባህሏ ምናምን ጠብቃ እየኖረች አይደል ሆነች ግን as a creative person they wanted to do that was supposed to be a project a creative ምናምን ሌላ እኮ ያልሆነ እኮ የራሳቸው እኮ ፐርሰናል የተነሱት ነገር ይኖራል ገባ ሶ ሰው ከማውራቱ በፊት ባክግራውንድ ማወቅ ለምንድን ነው እንደዚህ የተደረገው አንሿ ማናት ከዚህ በፊት ምን አይነት ፎቶዎች አንስታለች እቺ ልጅ ምንድነው ስራ ዘለበት ባህል ወግ ምናምን ባህል ወግ ብለው መች እነሱ ራሱ ጠበቁት እየጠበቁት የሚያወሩት ሰዎች ራሱ እየጠበቁት አይደለም so I do believe it's a very stupid thing to say any እንትን ሬጅ ስታይ ማለት ነው የሆነ ቁጣ ምናምን ቲክቶክ ላይ ፌስቡክ ላይ ሞር ኖርማል ሚዲያ ላይ ምናምን ነገር ስታይ ምን ብዬ እንደማስታቃለ ሰው መቆጣት ይፈልገው ሌላ ነገር ላይ ነው ግን ያ ነገር ላይ መቆጣት አይችልም ሶ እንትን ማድረግ ያን ቁጣ ማሳረፍ የሚፈልግበት ቦታ ለምሳሌ አሁን እኛ በኳስ ይወጣልናል we are ቴታ ምናምን ብለሽ ይወጣልሻል ግን ቴሌ ፓኬጅ ተጨመረ ይሆን ይችላል በጣም የተበሳጨሽ ይወጥሽ የተበሳጨ 40% ይጨመረ ነው ራስን ስለሱ መጠነኛ ጨመረ ነው ያለው ነገ ማስታወቂያ እኮ አሪፍ ነው እኮ ለማለት ነው ካልሰራችሁ ይታረ እየፈመስክ ስትመጣ ማለት ተቋም መናገር የለም ተቋም ሊከፍል ይችላል ግለሰብ መናገር ይችላል
ከተቋሙ ጋር ከፍዬ አባራለሁ ብሏል ሰራዊት። ግን ስሙኝ፣ ስለ እግረኛው ሚዲያ ትንሽ መናገር ፈልጋለሁ። ለድጋሚ እንትና ቀረበ እግረኛው ሚዲያ ነው የቆየ ቪዲዮ ነው። እሺ አርቲስቷን ስም የረሳው ቢዚ ስለሆነ እሺ ስማኝ፣ ኢንተርቪ ብዙ ጊዜ ሙሉን አላየው። ይከብዳል። ኢንተርቪው የተቆራረጠውን ነው ስለ እግረኛ እንኳን ሳምንት ሌላ ሰው መንሳለሽ እና የሆነ ሌቭል ኦፍ ዲስሪስፔክቱ ማለትም የሆነ መልስ ጠብቆ መጠየቁ ፌር ነው። አሁን ለምሳሌ የሆነ ጥያቄ ስጠይቅህ ለየትኛውም መልስ ራሴን አዘጋጅቼ ነው የምጠይቅህ፣ ግን ጥያቄው ወደ አንድ መልስ የሚመራ ጥያቄ ሰው እንደዛ ሲያደርግ አይታወቅም። ወደ አንድ መልስ ነው የሆነ መልስ እየጠበቅኩ ነው እሱን መልስ መልስልኝ አይነት ጥያቄ ስትጠይቅ ያ ዲስሪስፔክት ነው። አሁን ለምሳሌ እኔ ማንን አይተን ሰራዊትን በዛ ልክ ፐርሰናሊ ሰራዊትን አላውቀውም፣ አያውቀኝም ፕሮባብሊ፣ ግን የሆኑ የተጻፉ ስድቦችን ይዞ መጥቶ ድጋሚ ማንበብ ልክ ነው ብዬ አላስብም። እኔ አይደለሁም ብለህ ግን ይላሉ እያልክ አሁን ለምሳሌ ስድብ አሁን ቲክቶክ ላይ ብትገባ አገር ስድብ አለ አይቼዋለሁ እና I chose not to answer ገብቷል። ጀለስ ኢንተርቪው ብሎ አቅርቦ የተሰደብከውን ስድብ ወይም የሆኑ አላዋቂዎች የጻፉትን ነገር ወደ አንድ መልስ እየመራ እንደዚህ ሲያቀርብ ልክ አይደል። ጀለስም በደንብ አንድል አድርገዋለች። ግን የተከፈለበት ውጣ ሁሉ ትሄዳለህ ማለት ነው። ምን ማለት ነው? ገንዘብ ይገዛሃል ማለት ነው። ምን ማለት ነው? እንትን ይኸውልህ እኛ ሀገር ስለአሁን እሱ ቢከፈለው አይሄድም። ይሮጣል። እሺ እንቀጽፋለን። እንግዲህ ይሄ ፖድካስት ነው የሚያስቀጽፈን። ወደ ቅጽፈት መንገድ እንለዋለን። ሚዲያጅን ትተን አርድቶክ የሚዲያ ነፃነት የሚባለው ሲመጣ ላይክ ዩቲዩቦች ሲከፈቱ ብዙ ሚዲያዎች ምናምን ሲከፈቱ ከዛ ምናምን ጋጥወጥነትና ሃርድቶክን አንድ ላይ ነው የተቀበልነው። እና ለምሳሌ አሁን ይሄ ባለፈው ጌታቸው ረዳ የቀረበበት መህዲ ሀሰን ሃርድቶክ ቢቢሲ ሌላ ሚዲሲኒን ላይ ምናምን አሉ ሃርድቶኮች እነ አማንፑር ምናምን የሚባሉ ጋዜጠኞች እነሱ ቤቲ ድሮ አሁን እዚህ that's what she was trying to do እኮ ሁለተኛ እንዳትደውይ እስክትባባል ድረስ ጋሚ እንዳትደውይ እነሱ አይታችሁም ታውቁን ሃርድቶክ ፋክት ይሰበስቡና ስላንተ ያወራውን ነገር እንዳለ ጥያቄ ይጠይቁሃል። ከዛ ልታመልጥ ስትል ግን እኮ 19 ብለህ ነበር ክላሽ አላደረገም ይሉሃል። ከዛ በቃ ጨጓራህን ነው የሚልጡልህ እና ምን ነው ባልመጣሁ ምናምን እስክትል ድረስ ማለት ነው። ግን እሱ ምንድነው አንደኛ ሪሰርች ቤዝድ ነው፣ ሁለተኛ ጉዳዩ ላይ ነው ፎከስ። ፐርሰናል አንተን አይደለም አታክ የሚያደርጉ ጉዳዩ ላይ ነው እንትን የሚያደርጉ። ከዛ ልታመልጥ ስትል ይይዙሃል። በቃ ፋክት ማለት ነው። እዚህ ምን አንደኛ ፋክት የለም ከታባ ምንም ፋክት የሚባል ነገር የለም። what research ከዛ እዩኤልን ጠራሁት። ፕሮግራም ሃርድቶክ ነው። አንተ አይነት እንዴት ነው? ከዛ አንተን ማለት እንደምሳሌ ባለፈው ኮሜንት ውስጥ ገብተህ ላይቭኛ የተቀላለድን እንደዚህ አትበሉት የማይሰማው ይመስላችኋል? ማነሽ አንቺ ስለነበር ገባሽ አንቺ ማን ይል ይልና አትናገሩት ይርስ ተበቃለች ባይ ብሎክ አረኳት ዘይት እንዴት መሰለህ አሁን የሰራዊት የነገሰበት ጊዜ የነበረው የሶሻል ሚዲያ ግዝፈቱ አይደለም ማስተላለፊያው በቃው ቲቪ ነው። ፕላትፎርሙ እሱ ቴሌቪዥን ነው ሜንስትሪም። ጊዜ እየተቀየረ ነው። ስለዚህ ከሶሻል ሚዲያ ካለ ሰው ጋር እየሰራ ነው። ጀለስ አንተን እያከበረ ስራ እንዳይሰራ እያደረገው እኮ አንተን የመሰለ ትልቅ ሰው ቀለለ ይላል። የቲቪ ጊዜ ሲጀመር ሰውየውን ማክበር መቻል አለብን። እኔ እናቴ ትሙት እንትን ስላለኝ ይህ ሁላ ጊዜ ለማስታወቂያ ለፊልም ምናምን የአገር ነገር የሰራ ሰው ነው። ኢቨን ቢደብርህ እንኳን አንተ በሰጠው ቦታ ባታገኘው እንኳን
የምትጠይቅበት መንገድ ይሄ መሆን አልነበረበትም። ሁለተኛ ደግሞ ያናደደኝ ነገር ምንድነው ሺፍት እንዳያደርግ በማክበር ስም የሆነ ሊያልፍበት ያለ ቦታ ላይ እየለጠፈው ነገረው እኮ የድሮ ካሜራዬን ይዤ ልዙር ወይ ማንም አያስጠጋኝም አለ ገብቶሃል እንትኑ ኢንቴንሽኑ ምን ያልገባኝም በዛ ልክ ደረት አስነፍቶ ያው ለምከት እንደመጣው ቃል ግን እሱ ኢንተርቪው ጋር የደረሱት የቲክቶክ አዋርድ አይደል ከቲክቶክ አዋርዱ በኋላ ቱር ምናምን ነገር ተባለ እዛ ቱር ጋዜጣ ላይ ሰጥ ሰራዊት ነበር ከዛ ፌስቡክ ላይ እነ ዶክተር በድሉ ምናምን የሚባሉ ሰዎች ምናምን ተጻፈ ሰራዊት ይወለ ሄተሮች አሉት ላይክ ከድሮ ጀምሮ ማለት ነው በቃ የሚጣሉት ምናምን ነገር በምንድነው ግማሾቹ ጋር በጥቅም የተገናኙ ላይክ ኢቨንት ያዘጋጀነው በድሮ ትዝ የሚል ከሆነ ሶ አብረው ሊሰሩ ፈልገው ያላሰራቸው ሰዎች አሉ ያልፍበታል ብለው ላይክ ከድሮ መንግስት ጋር ሲሰራ ነበርና አሁን ያልፍበታል ወይ ጠብቁ እስቲ አሁንም ኤግዚስት አድርጓል ሰው ደብሊው ሰሪ አላለፈበትም በጣም አታካርገውታል እኮ ብዙ ሚዲያዎች ላይ ነው ከድሮ ጀምሮ ማለት ነው ቤቲ ጋር ራሱ ቀርቧል ቲቪ ላይ እውነት ግን ላይክ ሰውየው በቃ ስማርት ነው ሰርቫይቭ አድርጓል እስካሁን ድረስ ከዛ አሁን በዲጂታል ዘመን መጣና አዶናይ እንዴት ካዶናይ ጋር ሰራዊት ወርዶ ታየ ሲሉት ማለት ነው ኪባሳ ወርዶ ሊፈጠፍጡት ነው እየፈለጉ ያሉት እና እንዳይታየለም የትም ሰርች ደግሞ አረ በቲክቶክ አይደለም በምንም መጣባሃለው ዩቲዩብ ኮን ዩቲዩብ እንትን እገኛለሁ ነው ነገርና የነዛንም እንትን ነው ኢኮ ያረጋ ያለው ይሄ ሰውዬ ላይክ ምንም የለውም እየተባልከ ነው የሚለው የምርም እየተባሉ የነበሩትን ነገሮች ነው ግን እየተባልከ ነበር ማለት አለበት ማለት አንድ ነገር የተባልከውን አታውቅም እኔ ኮን አንድ እኔ እንደዚህ ምናምን ነገር አድርጌ እኔ ጠንከር ያለ ጥያቄ መጠየቅ ከፈለኩ የኔን ሐሳብ ነው ማንጸባርቀው እንደዚህ እየተባልከ ነው ማለት አንደኛ ፈሪነት ነው የራስን ሐሳብ እስከ መጨረሻው አሳደ ማሳመን ወይ ማመን አትችልም ማለት ነው ከዛ አሁን መልሱ ምንድነው እንደዚህ ብለውሃል ብለኝ ቆንጆ መልስ ከሰጠው አይ እነሱ ናቸው አክቹሊ ብዬ ልንዘል አንተ ተናግረኸው ጥያቄውን እኔ ፊት አምጥተኸው ልክ መስመር ላይ ስገባ ስመልስልህ መልሱ ለነሱ ነው የተመለሰው ይሄ የአንድ ጋዜጣ ወይም የአንድ ሚዲያ ላይ ያለ ሰው ባህሪ መሆን የለበትም አሉ አስበው ባሉ ባይሆን እኔ ግራም ይገባኝ ልክ እንደ ግረኛ ሁሉ ሌሎች ነፍ ዩቲዩብ ቻናሎች አሉ የሚቀርቡት ሰዎች ትልልቅ ባለትዳር ሰዎች ምናምን መጥተው ሚስቶቻቸውን ያማሉ ባሎቻቸውን እህታቸውን እንዲያሰርታቡ አዎ ከዛ 500,000 600,000 ምናምን ነገር ማለት በቃ ሰው ኮንሱም የሚያደርገው ነገር አስፈሪ መካድ ልጅ መካድ ማለት ከዛ ይፋጠጡልሃል አሁን ባለፈው እንትን የሆነ ሰው የከኖርዌይ መጥቶ አይተዋል ክሊፕስ ኦፍ ኢት ይሄ የንትን ሰርተፊኬት ይሄ ፎቶ የኔ ነው ምናምን የሚለው ሰው ኦኬ እሱ ሰው የመጀመሪያ አልቅሶ ነበር አይደል ልጆቼ ምናምን ብሎ ብቻ የሆነ ሰው በደለኝ ሚስቱ በድላው ምናምን ጎዳና ወጥቶ ልጆችን አያገኝ ምናምን ብቻ በጣም ተአባ ያለው ህይወት ከዛ ኤክሱ ቀረበች እኔንም ማስለቅሶኛል ምናምን ብላ አልቅሶ አስለቅሰኛል የኔም ባኑ ምናምን እንደዛ ጀምረ እንዴ ክሊፕስ ኦፍ ኢት ነው ያየሁት በጣም ነው የሚያዋጣው ነገር ግን ከየት ነው የሚያገኙአቸው ነው እንትን ያደርጉላችኋል ከታች እኮ ስልክ ቁጥር እኮ ይጻፋል መሰለኛ እንትን ኢንፎርሜሽን መስጠት ከፈለጋችሁ አይ ቲንክ እዛ ላይ ደውልና እኔ ታሪክ አለኝ ይላሉ ያኛው ሰው ራሱን ዲፌንድ ሊያደርግ ይመጣል ምናምን እኔ መሳሰል እኛ በፖድካስት ግን የሆነ ነገር ይፈልጋል እንትን ይፈልጋል ድራማ ይፈልጋል ክብር አለ ምን አይ የኢትዮጵያ ህዝብ ኮንሱም የሚያደርገው ኮንተንት that's crazy ከዛ ኮሜንቶችን ሳይ ምናምን of course ድሮ ሬዲዮ የምትሰሙ ከነበረ ፋና ላይ እንትን የሚባል ፕሮግራም ነበር እርሶ ቢሆን ምን ያደርጋል ታሳል አይ that was my favorite show ነው ቅዳሜ ጠዋት ይደወላል ቅዳሜ ጠዋት አይ ቲንክ ምንድነው ከሌላ የወለድኳት ልጅ ነበረች አሁን 18 አመት ሆኗታል ላገኝ ይፈልጋል እያለች ነው በሚስቴካ በቀሽ ግን ተፈታኝ ምን ላርክ ብሎ ባለ ታሪኩ ይናገራል ከዛ ጋዜጠኛው አለ ሰው ይደውላል እንዳታገኝ አላቅሽም በላት ካድ ያኛው ይደውላል ሴናሪዮ ግን ከሚስት በፊት የተፈጠረ ነገር ስለሆነ እሷን ብታስረዳ ወላሂ ከዛ ሁለት ሰዎች ይከራከሩና ማለት ነው ይጣላሉ ሲጀመር አንተ ምንም አታውቅም ይላል እንትን አስባል የድሮ ፍቅረኛዬ ማታ ቤት ስገባ ባለቤቴ ሰራተኛ አርጋ ቀረጃት ግባለት አስባል ኤክስ ማለት ነው በጣም አየር ተይዞባት የቤት ሰራተኝነት ተቀጥራ ቤት
አቢ ለኤክሶ የሚመኘውን ያይሻው ያ ዴክስ ይሰማችሁ አረ ነው እኔ ነው የቤት ሰራተኛ ነው የሚመኘው ያ አይደለ ነገሩን ነው የኔ ሬዲዮ ላይ ደስ የሚለኝ የነበረው እንትን ነው ኬት ነው ከሳሪስ አካባቢ ኪው ነኝ ሙዚቃ ለደብሊው እንትን እስፈና አላማ ለወሰን ነው የምትዩ ተናገሪ እንግጭ ምንድነሽ እንትን ሾት ይላችኋል ይሄ እኔ የኤችአይቪ በሽተኛ ነኝ ከዛ በኋላ ምፈልጋት ሴት ቁመቷ እንትን የሆነ ወር ምፈልገውን ቁመቱ እንትን የሆነ የእንትን ዲግሪ ተመራቂ የሆነ ስፔሲፊክ እንትን እምነት ተከታይ የሆነ ምናምን የሚል ነበሩ ኦር ደግሞ እኔ ኔጌቲቭ ነኝ አይ ቲንክ ያኔ በጣም ኤችአይቪ ሲወራስ ነበር ኤችአይቪ ስታተስን መግለጽ አለበት እኔ ኔጌቲቭ ነኝ እኔ ፖዚቲቭ ነኝ በዚህ ወራን ሶስቱ ጉልቻ አይነት ነገር ወርሰ አለ አሁን ባሽ አለ አሁን ከዛ ሪሰንትሊ የሆነ ዴቲንግ አፕ ላይ ገባሁኝ ኦኬ ስለ ዴቲንግ አፕ ነው አለን ቆይ ዴቲንግ አፕ ላይ ገባሁት ዴት ላረጋ አይደለም ኦኬ ወቁት ኖ ለምን እንደገባው ልንገርህ ለመሞከር ነው ለአንተ ላይ አይፎን ላይ አዲስ ላውንች ተደርጎ እንሞክረው ተባብለን ኦኬ ከማን ጋር ተባባላችሁት ከቤጋ የቤክ አፕ ነው ከዛ ገብተን ስናየው ሶ ሞስትሊ ተጠቃሚዎች አሉት ከአዲስ አበባ ወጣ ያለ ኪሎ ሜትር ላይ ነውና እንደውም ስክሪንሾት አድርጌ ልኬለት ነበር ሁሉ ለሱ ማለት እኔ የእንትን እምነት ተከታይ ነኝ ደሞዜ በወር የተጣራ 13000 ብር ነው የምፈልጋት ሴትና ያኛውን የሬዲዮ ሾው ያስታወሰኝ ማለት ስለ ዴቲንግ አፕ ኤክስፒሪየንስች እናወራለን ከዛ በፊት እኔ አንድ የሬዲዮ ፕሮግራም ላይ የምትፈልገውን ሊስት እየዘረዘረች ነው እሷ ገቢው ከ3000 እስከ 5000 ምናምን ታዲያ ቅርብ ጊዜ ነው የ6 ወር ምናምን በፊት ነው ከ3000 እስከ 5000 ቤት እኔ አለኝ ተከራይቼ ነው ችግር የለም እንደ ልጆች ቢኖሩት ችግር የለም በጣም እንትን ነው ስታንዳርዱ አለው ሆነ ምንድነው ቺቲ ምን ሆነ እድሜዋን ፒስ ነው ኤችአይቪ ፖዚቲቭ ስትል ማለት ነው ልቤ ትርክካለ ቢስሚላ እንዴት እንዳሳዘነችኝ በቃ ለምን እንትኑ ከስታት ነው አይ ዶንት ቲንክ ሶ ለምን እንደሆነ ታውቃለህ አንድ let's say የ50,000 ብር ደሞዝተኛ ሆና ኤችአይቪ ፖዚቲቭ የሆነች ሰው wouldn't say this no የ50,000 ብር ደሞዝተኛም በለው ኦር ደግሞ የሆነ የትምህርት ስታተስ ያላት ሰው ምናምን ሶ ሜቢ ሴትዮ የምትፈልገው አካባቢ ያለ ስታተስ ለሷ ከፍ ያለ ብላ የምታስበው ደሞዝ ወይ ሰስቴን ያደርገኛል ብላ የምታስበው ደሞዝ ይሄ ሊሆን ይችላል ነው እንጂ I don't think that has a factor ስለ በርሲ ወራውልሽ ሰማይ ማለት ስለ ዴቲንግ አፕ ጋር አፕ ነኝ እኔ ምንም አፕ ሞክሬ አላውቅም እውነት አንብበው በእናትህ ጮክ እሺ ቁመቴ ሜትር ከ75 ቀጭንና እኔ ግን የሰዎች ሚስጥር ማውጣት አይሆንም አይ ስም እኮ አንናገር ዳንኤል ነው ጠይም ሲሆን ሰዎችን መዋሸት የማልወድ ቃልን ለመጠበቅ የምተጋ በጣም ታማኝ ጭቅጭቅና ጥላቻ የማልወድ ምን ይለው አለ ደሞዙ ላይ ስቴት ያደርጋል ጭቅጭቅና ጥላቻ የማልወድ ሲሆን እቺ ክብራና ያገባሚ ከማንኛውም ሰው ጋር ተቻችሎ መግባባት የምችል እንዲሁም ከማንኛውም ሱስ ነፃ ነኝ በወር በእጅ የሚደርሰኝ 13000 ብር ወደ ኪስ አስገባለሁ ሰማይ እግረኛው ሚዲያ በእጅ የሚደርሰኝ ቢል ትንሽ እንትና ይላል ሆቢ ስማ ሆቢ ማንበብ መዘመር እግር ኳስ መጫወት ሳይክል መንዳት አቲ ለምን ነው ቆይ ጤናማ ነገሮች እኮ ናቸው መዘመር ሳይክል መንዳት ምንድን ነው ሳይክል መንዳት ነው እንደው ምን ያደርግላታል ለሴቷ he's fit አንዱ በጣም ሰው የሳይክል ነዳ እንጂ ገደለ እሺ እኔ በእግር መሄድ አሁን ይሄን ነገርኩሽ ምን እንደሚጨምርልሽ ላንቺ አብረን ወክና ቤቱ አሙቀሽ ጠብቂኝ ማለት ነው መዘመር ፒስ ነው ቃስም ይጫወቃይ ከዛ ምንድነው የሚጣፍጥ ከሆነ የሚጠላው ምግብ የለም ፒስ ነው በቃ አይ እንደዚህ ግን በእናትን አንዴ እንትን አይንቻለሁ እኔ ሰዎች ፖስት ያደረጉ የሰርግ ፎቶን ፕሮፋይል ያደረገ ዴቲንግ አፕ ላይ አሉ ባይ ዘ ወይ ኮፈትቻለሁ ነው አሉ እና ሌላ ሰርግ ለመደገስ I don't know ተጸጽቻለሁ ነው አልበቃኝ ነው ብራ እስቲ ስላንቺ ገሪና ምን ዴቲንግ አፕ ኤክስፒሪየንስ ወጪ Tinder and Bumble I think ሳይክል ነው
እስቲ የክብራን ነው አንተ ምን የኔ ዴቲንግ አፕ ያን ያህል መሳጫ ሲጀምር የራሴን ፎቶ አላደርግም ለምን እንዴ በጣም ነው የምፈራው ካትፊሽ ፎቶ ዴቲንግ አፕ ላይ አይ የሰውን ፎቶ አላደርግም የሆነ ዝም ብሎ ፎቶ አድርግና ግን I make my bio very interesting humor ካለ አይተው okay I would want to get to know this person ብለህ ስዋይፕ የምታረግበት አይነት አለ አይደል ከዛ በኋላ በቃ I talk to them ምናምን ከተመቸኝ probably ወይ Instagram ምናምን እንትላለው ግን I've done it twice like ከዚህ ሁለቴ ነው ሰው ያገኘውበት አንደኛው ከዛን ቀን በኋላ አግኝቼው አላውቅም በፍጹም ሬድ ፍላጎችሽ በፍጹም ቁመት ከሜትር ከስንት በላይ ክብራ እግር ያለው ሰው ሁሉ I don't want to say ከቆመ ይበልጣል አሁን ለምሳሌ ኮንቨርሴሽን አሁን ለምሳሌ ሄጂ ዴቱ ላይ አሪፍ ኮንቨርሴሽን ከተሳሳቅኩ ነው ካልደበረኝ that's good ይሄ መጀመሪያ ላይ የምታያቸው ነገሮች አሉ አይደል I guess አሁን ያኛው ልጅ I don't mind እሱ አሁን ያኛው ልጅ ከዛ በኋላ መልሽ ያላገኘሁት ልጅ እዚህ ጋር ንፍጥ ነበረበት ሲመጣ ታዲያ አሁን አንቺ መልሽ ነው ያላገኘሁት እኮ አልኩኝ መልሽ ያላገኘሁት ተረጋጋችሁ ምን አይዶት ዝምባለውሱ አይደለም ፈልጉት መጨረሻ ላይ ተናገረ ልብስ ለብሶ አይደለም ከቤት ሲወጣ ልብስ ለብሶ ብሎ አርጎት የመጣለሽ ልንገርህ በመኪና እንደመጣ አውቃለሁ ምክንያቱም እኔ ቀድሜ ደረስኩኝ ላይክ ትንሽ ደቂቃ ሶሪ ፓርኪንግ እየፈለኩኝ ነው ምናምን አለኝ አይዞ ኦኬ አይ ሰድ ኦኬ ሶ ዴት ላይ እስከወጣ ድረስ መኪና አለ which means መስታወት አለ ንፍጣም ባለ መኪና ኦኬ መስታወት አለ ቼክ የማድረግ ከዛ ተረጅም ሰዓት እየረበሸኝ ነበረ ከዛ በቃ አልቻልኩም እንደ ሰይፈሽ አይደለም አይቻለሁ ሰይፈ ሁሌ ኮመንቱ ስራ አይቻለሁ ከዛ የኔ ፊት ረጅም ነውና የሰይፈ አፍንጫ ጸጉር ሁሌ ኮመንት ወቅ እኔም ብዬ አውቃለሁ ሰይፈን ሳላቅ በፊት ግን ሰይፈ አፍንጫና አጽዳ ምናምን ጸጉሬ ነው ይላል ሰይፈ ግን ይሄ በጣም ደካማ ነው አይደለም አይ that wasn't just it ከዛ በኋላ ባልሽን ያጣ ሞከርኩ አይ አጭርም ነበር ከዛ ሞከርኩ trying to keep up with the conversation ግን I couldn't በጣም ሐሳቤን ሰርቆታል ከዛም ሰዓት ላይ እዚህ ጋር ነገር አለብህ ሰው አልኩት ከዛ እኔ ሰው እንደዚህ ስልሳይ እኔ ምላልሁኝ ከዛ እላለሁ ልጁ ሊል አልቻለም ከዛ የሆነ ሰዓት ላይ ደግሞ በረንዳ ጋር ነገር ነው የተቀመጥነው ብዙ ማቀው ሰው ያልፈና አይ ምን አያልኩኝ ነው ቦሌ መንገድ ላይ ነኝ ከዛ እዚህ ጋር ነገር አለብህ ሰውና አልኩት ከዛ ያረጋ አሁንም የለም ከዛ ጭራሽ አጉል ቦታ ጋር እየተንጠለጠለ ምናምን መጣ ከአቅሜ በላይ ነው ከአቅሜ በላይ ማለት ከዛ ግን the conversation ያን ያህል ነበር ከዛ I don't know is it right to say this እኔ ዲያስፖራ ወንዶች አይመቹኝ አራማፍት ነው ይባል እሺ ከዛ ክብራ የዶላር ገመዷን በጠሰች ፖድካስት የተመልካቾቻችን ውጭ ሆናችሁ የምትመለከቱን ሰዎች እኛ ተመቹናላችሁ ክብራ ናት እኔ ዴታ ማረግ ያ 35 ዶላር የሚሰጠን ሰው ጠፋ ናኛ 35 የዚምባብዌ ዶላር አንተ ፈቃቃ ይጠፋ ባለፈው ግን $4 የሰጠን ሰው ያለና መሰለኝ የዚምባብዌ ዶላር 16 ብር ነው የሚሰጠን በኤፒሶድ እንዴት ዶላር አልነበር አይደል ታንጂ ኖር አትነግረንም እንዴ ግን ቆይ እንዴ ዴቲንግ አፕ እንደመለስ እንጂ እሺ ሶ ኢትዮጵያ ውስጥ ለኢትዮጵያ ከሆነ አንዳንድ አሁን ለምሳሌ እንደዚህ ሆቢዎች ምናምን ነገር ሲጻፉ ሪያሊስቲክ ቢሆን ፒስ ነው ለምሳሌ የሆነ ክፍለ ሀገር እየኖርክ ከዛ ትራቨል ይመችኛል ምናምን ነገር ስላገኘው ነው ዛንቱ ሴቲንጉ ላይ እንጂ ወዴት ተታረቀ ለስራ ስትጣዳገቱ ምናምን ስትመለሽ ምናምን ለክሪያ አብዛኛው ሰው ነው ማወራሽ አብዛኛው አቨሬጁን ሰው ነው ማወራሽ ትራቨል ይታረጋለህ አቢያውን ትራቨል አረጋለሁ ብትለኝ እኔ ታስቀኛለህ የትራቨል አርገህ ታውቃለህ በዚህ 10 አመት well that's አሪፍ ጥያቄ ነው እኛ ዘፈር እኔ ሃይኪንግ ራሱ የሚያረጉ ሰዎች ጤነኛ ይመስል አቤት እንትና እኮ ተናግሮታል ማን ይሄ ማን ውጭ ሀገር ራፕ የሚያደርገው ልጅ ካፒታሊዝም ነው ያመጣብን አለ ካፒታሊዝም ክፉነቱ ዳገትን ሃይኪንግ ብሎ ይፈጥላል አልሰማውስ እንዴ ኢትዮጵያ ኮንቴክስት ሃይኪንግ ራሱ ክብራ አንተ እንደስ ይልሻል እንዴ ሰንሴት ነው ያ አራኒ ገጣሚ ያለው ጨረቃና ሰንሴት አይ ቲንክ ግጥም ይዞ ኦቨርሬትድ ባይ ዘ ወይ ግጥም ኦቨርሬትድ ግጥም ማንበብ ይዞ ኦቨርሬትድ መስማት ደስ ይላል በረከት ነው ትዝ የሚለኝ ግጥም ቢካረኪሎ ስካርፍ አርጎ ነበር ስካርፍ አርጎ ጦቢያ ላይ ግጥም ነው ሰብስክራይብ እንግዲህ ጀማው ቪንቴጅ ፖድካስት ተመልሷል ዛሬ እንግዳ ነበረን እግዚአብሔር እንግዳው ግን ማለት ነው
ለስንተኛ ለአራተኛ ጊዜ እስካሁን እንግዳ ቀጣን ስንል ማለት ነው አንድ ሰው እየቀጣን ያለው እና ግን እናንተ ቪንቴጅ ፖድካስትን ሰብስክራይብ አድርጉ እኛ እዚህ ጋር ስሙን አንጠራም እንጂ እዚህ ብንጠራው ግን ደስ ይለኝ ነበር አንተ እምቢ አላችሁ እንጂ እኔ ሲጀመር ገና ሲነግረኝ ማን ነው ገስታችን ቢይ ሲነግረኝ ይሄ ለማንኛውም እሱ ባይ በጣም ሶስታችን እንገባለና አልኩት አይወሶ ሹር ባይ ነው ማርያም አይ ዋዝ 100% እኔ ደግሞ ከመቼውም በበለጠ ተማምኜበት ተጭኘው እንደዛ ነው አይ እንዲ ነው ስለዚህ ላይክ መምጣት አለብህ I played my insist card I insist ካንሰል መደረግ ያለ ነው እኛም እናደርጋለን ካንሰል አንዳንዴ ከፕሮግራም አይመች ከሆነ አንዳንዴ ቀኑ ማይመች ከሆነ አንዳንዴ ምናምን ነገር ሪዝኖቹ ምናምን ነገር ሁሉም ሰው ሊኖረው ይገባል ሪዝን የሚሰጠው እና የተለያየ አዳዲስ ክሬቲቭ ማለት ነው ወይ ደግሞ እውነቱን መናገር አለበት እውነቱ ማያሳምን ከሆነ ደግሞ እንትንም ማለት ምንድነው አሪፍ ጭንቅላቴ እያጮህብኝ ነው እሺ ባዶ ስለሆነ እኮ አንዴ ግፋልኝ ሶፋውን አንድ ሁለት መጽሐፍ ሶሪ Are you okay ከብረ እኔ እንጃ ግባሽ ነይ ቀይ ነይ ምን ወይ ሲመልሰኝ I don't know ጆሮዬ ውስጥና ጭንቅላቴ ውስጥ የሆነ ነገር ጢጥ እያለ ነው አይ በቃ ተውት ያደርሳለሁ አወራለሁ ይሄ ላስጠጋው የሀብታም ልጅ ኮሆስት ይዘን መተን ተቸገረ የሀብታም ልጅ አይደለም ክብራማ እንትን እኮ ታውቃለህ እንትን የሚድል ፋሚሊ ልጅ ነው ትላንትና ምን አይነት ሰው አገኘው በግ በኪሎ የሚሸጥ አፕ አሁን ፕሮሞሽን ስለምሰራ እሺ ችግር ሶ በጎቹ ይመዘናሉ ማለት ነው ትመርጣለህ ይመዘናል በጉ በኪሎ ዋጋ አለ በኪሎ ትከፍላለህ ማለት ሶ በጎቹ ቢያወሩ አልኩ ከዛ የምትመዘነው ሴት በግ ብትሆን ተመዝና ከወረደች በኋላ ሄዳ ጓደኞቿ ጋር ረብስ ማሞፍር ያለ ትጨምረ ሳራ መቀነሳለ ይሄ አኒሜሽን ሀሳብ እኮ ብዙ አኒሜሽን ሀሳቦች እኮ አሉኝ እኔ ታውቃለህ እስቲዋኒው ለአንድ አኒሜሽን ሀሳብ ልንገራቸው አኒሜሽን የሚሰሩ ሰዎች ካሉ እንሰራዋለን አይ እሺ ኦኬ ይሰራል አጀለስ ሶ አንደኛ ድንገት ካንሰል ስለተደረገብን ነው የምናነሳው እንጂ ከእንትኑ ጋር አይገናኝም ካንሰል ስለተደረገብን አይገናኝም በመሰረቱ እኔ የተጠራህበት ቦታ ሁሉ መሄድ አለብህ ብዬ አላምንም ግን አንዴ አክሰፕት ካረክ በኋላ ግን የሆነ እንትን ይመጣል ምንም ታቀርቡት ሪዝን ብዙ ጊዜ ሰው እናንተ ላይ የሚያቀርበው ሪዝን እንደሚያስቃችሁ እና እቺ ሳክሰናት ምትሏል አሞኛል ነው ታመምኩ እኮ እባክሽ ትላቴ ወደ ነገር በልጭቂያ ብራዘሯ ከባድ ነው የታመምኩ ፊስ ነው እንዴ ኧረ በመቅጣት ማለት ነው ቢፕ ማድረግ ትችላላችሁ ማይኩ ጋር ተጠግጥ አይ ከንፈርንቅስ በስመ አብ ወልድ የምግብ መመረዝ የእጅ መቆረጥ ማያቀርበው ሪዝን አዎ በኢየሱስ ስም እንዴ ነግሯላ ጀለስ ይኸውልሽ ሄዶ ታች እየጠበቀው ቀጥታል በጣም አዝግ ሰዎች አሉ እኔ አሁን ከጓደኞቼ በጣም በመቅጣት የምታሟ ሴት ይሆነኝ ባለመቅጣት በመቅጣት እኔም ፕሮግራም ካንስል አደርጋለሁ ግን በጣም ካንስል ማድረጋው ሴት ይሆነኝ ግን እኔ እውነቱን ለመናገር ሞክራለሁ እስከ ዲፔንዲንግ ኦን the person ለአንድ ሰው እውነት ላናገር እችላለሁ cuz I know how that person would react ለሌሎቹ ግን guys I really don't feel like going out today ልል እችላለሁ በጣም በቃ ከስራ ደክሞኛል ነው ቤከቺ ሻወር አድርጌ መውጣቱን ሳስበው ስራ ሆነብኝ በቃ ትክክለኛል አይደል cuz ትልልቅ ሰዎች ነን ሌላ ህይወት አለ እናም በቃ it's understandable እና እኔና ከዝኔ ደግሞ ምን አይነት አንደርስታንዲንግ ላይ ስልክ ካላነሳችን ገብቶኛል ደብሯታል ማለት ነው በቃ people have their life I think ሱን አንደርስታንድ ተደራርገን ምክንያቱም እነዚህ ቀጠሮች ሲሪየስ ቀጠሮች አይደሉም አሁን ፖድካስት የቀጣን ሰው ሲሪየስ ቀጠሮ ነው 3 ሰው ነው እየቀጣ ያለው ስቱዲዮ ኪራይ everything ከዛ ደግሞ አንዴ አይደለም 4 5 ምናምን የፈለገ ሪዝን ብትሰጠኝ አሁን እሱን I don't care
I'm going to say this እንዳይቆረጥ እሺ last time እንደውም ለምንድን ነው why are we inviting him ይሁሉ ጊዜ ቀጥቶ ስል አቤ የሰጠኝ ሪዝን አለ አይደል አሰክ በቃ እሺ fine sure ግን it's very unfair ግን በጓደኞች መሃል በቤተሰብ መሃል ምናምን it's understandable በቃ especially at this day and age ይደክመናል ሌሎች ነገሮች አሉ ምናምን so I don't think ሰው ስለቀጣን ያን ያህል ጭንቅላታችን ውስጥ አስገብተን ምናምን እንትን ማለት ያለብን ፌመስ ሰዎችን አንደርስታንድ ለማድረግ መሞከር የለብሽም አምስቴ ሁለቴ እኮ አንደርስታንድ እንዳጠቃላይ እሺ አሁን ለምሳሌ እንደ ሰው ይለያያሉ ያስባሉ አሁን ለምሳሌ እኔ በፊት በመሰራ ሰዓት ከ7 ሰዓት እስከ 8 ሰዓት ይሆናል ያስፈቀድኩት እንዲረፈድብኝም አልፈልግም የሆነ በስራ ሰዓት አለኝ እና 11 ሰዓት ከሆነ ከስራ መውጣው 11 ሰዓት ወጥቼ ማገናኘት አለብን አለበለዚያ ነገ ስራ ገባለሁ እና እንደዚህ አይነት ነገሮች አሉ ታዋቂ ሰዎችን ደግሞ አንደርስታንድ ማድረግ አለብን ኢነርጂያቸው ሊያልቅ ይችላል ብዙ ሰው ያገኛሉ ቢዚ ናቸው ክሬቲቭ ሞድ ሊኖርባቸው ይችላል የምናስብበት እንትን ሰፊ ነው የሚሆነው ግን በዛው ልክ ደግሞ ምን ከነርማል ጓደኛ ግን ፕሮግራም ተውትና የትልልቅ እንትን ይሄ ኢቨንት ኦር ምናምን ተውትና እኔ ኢቨንት በነገር ላይ አንድ በኋላ ስንወጣም ነግራችሁ ኮሜዲያን አሁን እየሰራ ያለውና ማለት ትልቅ ስታንዳፕ ሄድላይነር ሆኖ እሱ ቀረ እሱና ሌሎች ኮሜዲያን ተብሎ ነው የተዘጋጀው ፕሮግራም ኦ ማይ ጋድ እና እስከ እኔ ነበርኩኝ ሆስት እስከ ፕሮግራሙ ሊጀምር እስከ 10 ደቂቃ ድረስ እያወራን በቃ አሁን ተነስቻለሁ አሁን እንደዚህ ነኝ ቤቱ ጋር ቅያስ ነው በእንደዚህ ጥፋት ነው ምናምን እየተባባል ነው ስልኩ ዘጋ ስልኩ ከዛ ምናምን እና ሌሎቹ እንዳለ የ10 ደቂቃ 5 ደቂቃ ሴት ነው የተዘጋጀው ከዛስ እንዴት ሆነ ከቀረ ላይክ ደግነቱ ማርክ አለቻ ማርክ አጭር ሴት አጣቀ በቃ ማርክ አርዝሚው ተባለች ማርክ by the way Mark is not for the weak he's not እና እንደዚህ አይነት ፕሮግራም የሚቀጣ ሰው እሺ ግን ላይክ ለምሳሌ እናንተ ተቀጣጣር ለዛሬ በቃ ምሳ እንበላለን ምናምን መቅጣት አንተ ዝት ይቀተናል ቤት እንመጣለን ብለ መጣው አልመረቁም አምቢ መጣው አንቺ አልመጣሽ እኔ ሆስፒታል መጥቻለሁ ልጄ 8 ወር ሆኗታል የአርሰናል ማሊያ ተከስቶላታል የአርሰናል ማሊያ አልብሷታል ነው ልጁ ሳቂኒ መጣው ሳይ ምንም ማታቂኒ ልጅ ጆርዲ ቤቲ አጂነ ማናት ቀያው ተጫቃለች ማንነች ምን መተራብኝ ጋንታ የሴቶች ጉዳይ ይኸውላችሁ ጥብቅና ይቆሙላት ለሙአዝ ሚስት ይኸውላችሁ የሙአዝ ሚስት እየተበደለች ነው ሙአዝ ያርሰናል ደጋፊ ነው አረ እነ ጆርዲ የምር ትግል ነው የሚታገሉት ትግል ተናት በላይ ጆርዲ ሙአዝን እንዳረግ ከዛ ያርሰናል ማሊያ አልብሷት ቪዲዮ ፖስት በነገር ላይ ወላጅ ነው የልጆቹን አቅጣጫ የሚመርጠው አባት ነው ደግሞ ጋይድ የሚያደርገው ራስ አሁን ግቡበት እስካሁን ቀልድ ነበር አሁን ግቡበት ልጅቷን ደግሞ በልጄ ደግሞ የሚያስደግፋት ቡድን መሰናክል የሆነ ቡድን አይ በዚህ ሰዓት ከማንቸስተር ይሻላል አርሰናል ቴንክ ዩ ክብራ አመሰግናለሁ እና ውሰዱልን ክብራን ውሰዱልን ግን አይ ለምን እሺ ካይ ለምን እጣ ተጣጣላችሁ እሷ የዩናይትድ ደጋፊ ነች አይደል ባለቤት ለምን አንተ አርሰናል ደጋፊ ነህ ለምንድን ነው ህፃኗን የአርሰናል ደጋፊ ያደረጋት አላወራችም ገና ልጅቷ ባይተው ኳስ አይነች በቃ ተነካካች ግን it's not fair ለምንድን ነው እንደዛ ያደረገው እንደ አንድ ለልጁ እንደሚያስባባት ጥሩን ቀናቀናውን ነገር እንት ፕሮቫይድ ማድረግ አለበት እሺ ሚስቴ ምን አለች እሷን ማረም አልችልም እንግዲህ 18 አመት አልፏታል ልጅቷን ማስተካከል አልችልም እኔ ምን ላርግሽ እኔ ግን እንደዚህ አይነት ነገሮች አይ ቢሊቭ ልጅቷ አድጋ የራሷን ውሳኔ እስክትወስን ድረስ እጣ ማድረግ ነው እሱ ሃይማኖት ነው የምታረገው ኳስ እንትን ምን በቤተሰብ ነው የሚያስይዝሽ አቅጣጫ አሁን እኔ አጎቴ ዝም ብሎ ይዞኝ ነው የአርሰናል ደጋፊ ነው አጎቴ ይዞኝ የገባው ያለ አይ ትልቅ ቡድን ሲጫወት ይዞኝ ሊቨርፑል እና ዩናይትድ ሲጫወት አይ አንዳንድ ቤተሰብ ደግሞ እንዲሳሳታል አይደለም አውሮፓ ላይ ሄዳ መጣፋ ልጅ ነው የሚኖረው ልጄ 8 ወር ሆኗል ግን በቻምፒዮንስ ሊግ ስቅልኛለች
ልጄ ትስቅልኛለች በቃ እንዴት ደስ እንደሚል ድሮ ምንም ምንድን ናቸው እኔ ሰዎች እያልሽ ነበር የምታየን አሁን የሆነ አክሽን ቆይ አልፈርድባቸውም ግን ሰዎች ስሙኝማ ቆይ ሌላ ቁም ነገር ነው ራስቲ አንዴ በጣም የሚያሳስበኝ ነገር እና በዚህ ጄኔሬሽን መነሳት አለበት ብዬ ማስበው ነገር አሁን ምንድነው ይሄኛው ጄንዚ ነው የሚባለው ጄንኤክስ ጄንዚ አይደል ጄንኤክስ የትኛው ነው ከሱ በኋላ ያለው ነው ከኛ አንድ ወደ ኋላ ከነሱ እኛ ነን ጄንኤክስ መሰለኝ እኛማ እንትን ሚሌኒያል ነው እስከ 97 የተወለደ ሚሊኒያል ከዛ በኋላ ጄንኤክስ ከዛ በኋላ ጄንዚ ነው ብቻ ከሚሊኒያል ወደዚህ ያለን ሰዎች ኢትዮጵያዊነት ፍቅር አላቸው የሀገር ፍቅር የላቸውም ራሳቸውን እንትን የሚሉት ውጭ ተኮር ናቸው በምዕራባውያን እንትን ያሉ ናቸው ምናምን ይባላል ነገር ከዛ ቁጭ ብዬ ነው እንደዛ ነው ምናምን ከራሴ ጋር ምናምን ከራከለ ማሰብ ፈልጋለሁ ምናምን ከዛ ግን አሁን በዚህ ትውልድ የሀገር ፍቅር እንዴት ነው ዲፋይን የሚደረግ ፓትሪዮቲዝም አለው አንድ ሰው ቢባል ምንድነው ዲፋይን ለምሳሌ የድሮዎቹ ኦኬ ጦርነት እንትን ሊሉ ይችላሉ በደርግ ጊዜ የነበሩት አብዮት ምናምን ብለው እንትን አሉ ቤተሰቡ የገደሉት ገደሉ ምናምን ነገር የለም ከዛ በኋላ ደግሞ እስከ 90ዎቹ ምናምን የነበሩትም ይሁን ግን ለማድረግ ማለት ኢትዮ ኤርትራም ጦርነት ነበር በጦርነት ብዙ ጊዜ ኢትዮጵያ ውስጥ ዲፋይን የሚደረገው መሰለኝ የሀገር ፍቅር ምናምን ከዛ እና አሁን በሩጫ ምናምን የሚለካው ፓትሪዮቲዝም አይገባኝም እኔ ላይክ ኢትስ ጀስት ካሪየር እና ሚለም ታገሉ ምናምን ያስጠራህ ነው ምናምን እንጂ አሁን አይ ዶንት ኖ እሱን እናወራበታለን የሀገር ፍቅር አላችሁ አሁን እናንተ ከዛ ምንድነው የሀገር ፍቅር አለ አይ አንተ መልስ ማማ ያንተ ጀምር እኔ ጄንኤክስ እና ጄንዚን ጉግል እያደረኩኝ ነው እሺ የሀገር ፍቅር የሚገለጸው ጤናማ ዜጋ በመሆን ነው መጀመሪያ ሀገር ላይ ሸክም አለመሆን ነው የሀገር ፍቅር ከንቷል የሆነ መሽገር አለመሆን ሀገር ላይ ከባድ ነው ለማብራራት የጠየቀው ጥያቄ ግን አንድ ወጣት በተሰማራበት የስራ ዘርፍ የሆነ ነገር ሲያሳካ ግብሩን ሲከፍል የምር ሞደርን ማለት ግብር ክፍል አንተ አይማይሳው ላኪቱ አያገር ፍቅር ሲባል እንደዛ ነው ግን ምንድነው የምታለው ለምሳሌ ኢትዮጵያን ወዳታለሁ ማለት ምን ማለት ለምሳሌ እኔ ኢትዮጵያ እኮ ይኸውልህ ኢትዮጵያ እንዲፋይን እናድርግ ኢትዮጵያ እኮ የሆነ ተራራ ወዳ አይደለም ሀገር የምትወደው አሁን ፋርማሲስት ከሆንክ ሰፈሩ ላይ መድኃኒት በትክክለኛ ዋጋ መሸጥ ሀገር መውደድ ነው ህፃናት መንገድ ላይ ሲደባደቡ ገላግሎ ማለፍ ሀገር መውደድ ነው ሀገር ሰው ነው ከሰው ያለ ግንኙነት ነው እንጂ የሆነ ሀገሬን እወዳለሁ ምናምን ብለህ ባነር ይዘህ የምትወጣው አይደለም ጥሩ ዜጋ መሆን ገብቶሃል ልዩነት የሚፈጠር ከአንተ የተሳሳትካቸውን ስህተቶች ቀጣዩ ጀነሬሽን እንዳይሳሳት መልዕክት የምታስተላልፍ ገብቶሃል ከገቨርንመንት ጋር ሰላማዊ ግንኙነት ኖሮ መስተካከል ያለበትን ነገር እንዲስተካከል ኮሚኒቲ ላይ ነው የምትሰራው ባለህ ተደራሽነት ነው ሀገር መውደድ ማለት አርሲና ጉራጌ ሀገር ሄዶ ያሉ ህጻናትን ጉጫቸውን መሳም አይደለም እዚህ ኮሚኒቲ ላይ ምን እያደረገ አሁን ለምሳሌ 31 አመት አዘ 31 አመት እኔ ለዚህ ኮሚኒቲ ምንድነው ኮንትሪቢዩት ማድረገው በመደርስበት ከባ ቲክቶክ አለኝ 400 ምናምን ሺህ ፎሎወር አለኝ በዛ ምን ባለ ማስተላለፍ ኦር ምን በማስተላለፍ ኮሚኒቲውን ተጠቅማለሁ ኮሚኒቲ ይሄ ጥሩ ሰው ነው ጥሩ ዜጋ መሆን ነው ሀገር መውደድ ማለት እንጂ ሌላ አይነት ዴፊኒሽን ያለው አይመስለኝም እሺ ጄንኤክስ ከኛ በፊት የነበሩት ናቸው እስከ 1980 አንቺ ቀጥይስ ከዛ ጄንኤክስ ምንድነው ጄንኤክስ ከኛ በፊት የነበሩት እስከ 1960 ምናምን እስከ 1980 ኦኬ ደርግ የጨረሳቸው ማለት በፈረንጆች አሁን በደርግ ጊዜ ሀብታም የሆነች አስለቃሽ እንዳለች አውቃለሁ ትሩ ስቶሪ ሴትዮ አስለቃሽ ናት አስለቃሽ ናት እየደረስ ታስለቅሳለች ምናምን ኖርማል ላይፍ ነበራት በደርግ ጊዜ በጣም ሀብታም ሆነች በእውነት ትክክለኛ ስቶሪ ነው ሀብታም
ሆነች ከደርግ በኋላ የምናውቀው ሰው አክስት ናት ባይ ዘ ወይ ማን እንደሆነች እነግራቸዋለሁ በኋላ እና ሀብታም ሆነች በአንተ ዘመን አስለቃሽ ሀብታም ሲሆን ምን አይነት መንግስት ነው? ሞትኩኝ እኔ የሰማው ቀን በቃ ሞትኩኝ ደርግማ ለእኔ ነው የመጣልኝ ደርግማ ለእኔ ነው የመጣልኝ ስትላስበው ደርግ ሸብለ ለባህሩ ቃኝ ማሲንቆ እየተጫወተ ውስኪ እየተጠጣ የሆነ ባለስልጣናት ውጭ ብለው ግጥም አድርገሽ እግዚአብሔር አስለቃሽ ሀብታም ሆነ በጣም ነቆራ እኔ ምን አስባለሁ መሰለህ ምሳሌ እኔ ግን ይቅርታ አድርጉልኝ እንም አዲሱ ስቱዲዮ እንደፈለኩ እንድቆነጠነጥ እየፈቀደልኝ አይደል እሺ ስለ ሀገር ፍቅር ሲወራ ነው የሚቆነጠንጥሽ እውነት ነው እሺ ግድልሽ እንትን ግድልሽ ሰው በዝቷል አሁን ላይክ ምንም ኢትዮጵያ ውስጥ ምንም ቢከናወን ኢትዮጵያ ላይ ምንም ቢመጣ ኢትዮጵያ ላይ ምንም ቢሄድ ምንም ዝቅ ብሎ የሚያሳልፍ ማለት ነው እና of course like የሆነ ጉዳይ ላይ ኦብሰስድ መሆን የሆነ ጉዳይ ላይ ቮይስ መሆን ምናምን እንትን ያለው ዋጋ ያስከፍልሃል ምናምን ነገርና like በተቻለ አቅም እሱን መሸሽ አለብህ ግን ደግሞ ከዛ ደግሞ ጭራሽ ደግሞ አለመኖር ይሄ ፖድካስት ፖለቲክስ ውስጥ አትሂድ እሺ like ለምሳሌ አሁን ኦኬ እኔ ባህሌ ምናምን ኦብሰስድ አይደለሁም like እሱ ላይ ማረደም እኔ ችግር ግን ለምሳሌ አሁን እንደ የሚያስቀኑኝ ሀገሮች አሉ ለምሳሌ አሁን ሞሮኮን አሁን የአፍሪካ ዋንጫን እያየሁ ነው እና ከአፍሪካ የተሰሩት ስቴዲየሞች ጥራት ከዛ አገራቸውን ለማስተዋወቅ እያደረጉ ያሉት እንትን እዛው ያሉት ኢቨንቶች ምናምን ነገር ስታየው በጣም ኳሊቲ ያላቸው ሰዎች ናቸው ከዛ አደይ አበባ ስቴዲየም ነው የምሬን ነው ስንት አመቱ የተሰሩትን ስቴዲየሞች ያቸው ላይክ በሚሊዮን ወጥቶባቸው ምናምን ነገር ሳርማ የኢትዮጵያ ፕሪሚየር ሊግ ነው የሚጫወቱበት ሜዳ የትም ብታጫወታቸው ኮንትሮል የሚያደርጉ አይመስልም ግን ሜዳው ኮንትሮል አያስደርግም በመሰረቱ በቃ በጣም የሚያሳዝን እንትን ማለት ይሄድባል እና በምን ይጫወቱ ከዛ ይሁን የሚዘረፉት ነገሮች ከዛ ይሄ በእንትን ይሄ ፖለቲካው መንግስት ጋር ምናምን ሳትሄድ ማለት ነው ግለሰብ ለምሳሌ ቅድም ፋርማሲ ምናምን በደና የሚሸጥ በትክክለኛ ዋጋ አልክ ግን አሁን ሰው ጭንቅላቱ ሰርቫይቫል ሞዱስ ገብቶ ይሁን አላቀም ምናምን የተፍተፍ ዘመን ስለሆነ በተቻለ አቅም የበለጠ አትርፈህ የበለጠ አትርፈህ ለምሳሌ አሁን ቆይ የሆነ እቃ ገብቶ ከዛ በቃ አስገብታል በብሯ ከዛ ግን ዶላር የ2 ብር ነገር ጋፕ ፈጠረ ከዛ ዶላሩን እኮ ማመጣጠን ለምክንያቱም ስለምታስመጣ ቀጣይ ማመጣጠን እኮ አንድ ነገር ነው አመጣጥነህም ከዛ ካመጣጠነበቱ ከዛ ደግሞ ትርፍ ጨምረህም ሌላ ታሪክ ውስጥ ማስገባት ማለት ነው I don't think this is የሀገር ፍቅር የመኖር ያለመኖር ጉዳይ I think this is personal valueዎችህን አለመኖር ወይም ደግሞ ይሄ በቃ ይሄ ትክክለኛ ነው ይሄ ትክክለኛ ካስተዳደግ ጀምሮ የሚመጣ ነገር ይመስለኛል ወር ደግሞ ሰው በጥሩ ቤተሰብ አድጎ በጣም ያፈነገጠ ሰው ሊኖርም ይችላል ገባ አይደል ሰው መዋሸት ሰው ማጭበርበር ምናምን ትክክለኛ እንደሆነ ስታቅ ፕራይሱ ልክ ያለው ነገር ላይ በጣም መጨመር ውስጥህም አይፈቅድልህም especially እንደዚህ አይነት ፋርማሲ ምናምን ኮንሱመር ጉድስ ላይ በብዛት አይደለ so I don't think this ይሄ ሰውዬ ሀገሩን ይወዳል ወድም ሳይሆን ይሄ ሰውዬ ፐርሰናል ቫልዩ ምንድነው ይሄ ሰውዬ አካባቢዎቹ ያሉትን ሰው የመካድ በጣም የሆነ ከፍተኛ የሆነ እንትን ያለው ሰው ነው I don't think this is something to do with patriotism ምናምን እሱ ተያይዞ ሊያጠፋው ይችላል ወይ maybe because if you're careless about people around you you're still going to be careless about your country and ምናምን ምንሰኑ what if የሀገር ፍቅር ማለት ከባህሪ ጀምሮ የሚሰራ ነገር ነው ገብቶሻል መጥፎ መሆንሽ ሀገር መጥላት ነው መጥፎ ባህሪ የሀገር መጥላት ምልክት ነው like ሀገር መውደድ እንዳለ ጥሩ ባህሪዎች ሀገር መውደድ የሚሰሩ ከሆነ መጥፎ ባህሪዎች ደግሞ ሀገር መጥላት ነው የሚሰሩት could be እንደዛ ብለን ብናስበው እሺ ለምሳሌ በጥሩ ቤተሰብ ያደገ እንዲደረጋል እየተባለ አድርጎ ያንን ባህሪ የወሰደ ሰው አለ እሷም በቃ ሀገሩን ይወዳል ምክንያቱም he is doing the right things ከዛ ይሄ ደግሞ አውሬው
ሀገሩን አይወድም። ላይ የባህሪ የስራው ነገሮች ተደምረው ሀገር መውደድና አለመውደድ። ሀገር መውደድ ማለት የሆነ ነገር ሲነሳ የሆነ ነገር ሲባል ፊት ለፊት እየሮጥክ ትሄዳለህ ማለት አይደለም። ሀገር መውደድ ማለት በጥሩ ምግባር መኖር፣ ለማህበረሰቡ ተጨማሪ ነገር መሆን፣ ከማህበረሰቡ የምትወስጂ ሳይሆን ለማህበረሰቡ የምትሰጪ፣ እንደምታልፊ የምታውቂ፣ ስግብግብ ያለሽ ቢንግ ጥሩ ሰው ቢንግ መልካም ሰው ኢዝ ቢንግ ሀገር ወዳድ። ገብቶሻል? አሁን ለእኔ ቢጤ ከመስጠት ይጀምራል። ለእኔ ቢጤ ካለሽ ላይ መስጠት ይዛ ሀገር መውደድ፣ የሀገርሽ ሰው ነው ምናምን ነገር። ሲያልፍ ደግሞ ከሶሪያ ለመጣው ደግሞ ሰጪና የሀገርሽን ኢሜጅ ደግሞ ታሳያለሽ። I don't think that has anything to do with ሀገር መውደድ. I think that has something to do with your personal values ነው እኮ እሱ personal values ደግሞ ሀገር መውደድ ግን ቃል አይደለም እያወራን ያለን። ሀገር መውደድ የአንቺ ስራዎች ውጤት ነው፣ የሚታይ ነገር የሚደረግ ነገር ነው። እንደዚህ ብለሽ ሀገር ይወዳል አይደለም የምትባሽ ጥሩ ሰው ስትሆኚ ጥሩ ሰው ነኝ እንደማትዩ ጥሩ ሰው የሚያስብለው ጥሩ ስራ ነው። ጥሩ ስራ ይዝ ሀገር መውደድ። በጥሩ ስራ ውስጥ ሀገር አይጠላም። ጥሩ ስራ እየሰራሽ ሀገሯን አትወድም መባል አይቻልም። ሶ ዩር ፐርሰናል ቫሊዩስ ምን አይነት ሰው እንደሆነች ዲተርማይን ያደርጋሉ አይደል? ያ ነው ሀገር ወዳድ የምትባለው ክብራ የምትፈጠረው በፐርሰናል ቫሊዩዋ ማለት ነው። በጣም ማስረዳት እየከበደኝ ነው አይደለም? በጣም አሪፍ ነው ያስረዳው እንደውም እንትን ነው ላይክ ምን ስለሚያሳስበኝ መሰለህ ዲስከሽኑ የለም። ለምሳሌ አሁን እኛ የከበደን ይሄን የሚያወራ የለም። ከዛ ደግሞ ዲስከሽኑን የሚያነሱት ሰዎች የድሮ እንትን ላይ ናቸው። ሀገራችን አርበኛ አባቶቻችን ምናምን ነገር ያ ኮንቴክስት የለም አሁን። እና ደግሞ እንዲኖርም አልፈልግም። ላይክ ሄዶ ወደ ጦርነት ምናምን እንትን እንዲ ዘመቻ ምናምን ነገር አይደለም። አሁን ላይክ ለምሳሌ አሪፍ አስተማሪ መኖር አለበት። ቀልጅ ሲያስተምር ምናምን ነገር ጸዴ የገባውን ነገር ፈልጦ ምናምን ነገር የሚያስረዳ ማለት ነው። አሪፍ ዶክተር መኖር አለበት፣ ደህና የሚያክም ምናምን። ኮንተንት ክሬተር አሪፍ ኮንተንት ክሬተር መኖር አለበት፣ ያለውን በቃ ኦብሰስ ሆኖ ምናምን ነገር የሚሰጥ ገባሻ። መዝናኛ ራሱ ላይክ ሙዚቃ ሲሰራ አሪፍ ሙዚቃ የሚሰራ ሰው ምናምን መኖር አለበት። በዛ ሙዚቃችን ማስጠራት ባይጠሩንም ችግር የለብኝም። ማስጠራት አይደለም ፖይንቱ። ላይክ ግን ኳሊቲ ለምሳሌ ጃፓን ትባላለች አይደል? ጃፓን በጣም ኦብሰስድ ስራ ላይ ሮቦት እኮ ነው የሰሩት። የጃፓን ህዝብ እኮ ሮቦት ነው የተሰራ ህዝብ። ከዛ እነሱ ናቸው ዲሲፕሊንድ ናቸው ምናምን ነገር እንደዚህ አያረጉህም ምናምን። ለምሳሌ በቃ የለም እንትን ክፉ ማያረግ አሪፍ ስለገለጽ ነው ደስ ያለኝ። በእንትን ውስጥ በሰርክላችን ውስጥ በቃ የሆነ ፋውል ማይሰራ ጃማ የለም። ከዛ የሚያግዝ አቢን የሚያግዝ እኔ የሚያግዝ አንቺ የሚያግዝ ምናምን የሚያድግ ምናምን ነገር ሌትስ ሴይ ሚሊዮነር ቢሆን አስቢው ይሄ ጃማ። ከዛ የሆነ ሰዎችን ደግሞ የሚቀጠር ምናምን ሰው የሚጠቁም ስራ አንቺ ጋር የሆነ ቢዝነስ አይዲያ ምናምን እሱ ያሳድገዋል ነገር ፐርሰናል ቫልዩ ነው። ልክ ነሽ። ግን እነዚህ ፐርሰናል ቫልዩዎች ተደምረው እና አለመጥለፍ። ለምሳሌ የሆነ ሰው ሲያድግ አለመጥለፍ በጣም ጸዴ ነገር ነው እሱ። አሁን ዝም ብዬ ያስብና አንዳንዴ ቲክቶክ ላይ ሳይሆን እንዳጠቃላይ ሶሻል ሚዲያ ከመጣ በኋላ ያጠፋናቸው ሰው ብዛት ላይክ ፖቴንሻል የነበራቸው ከዛ ግን በሆነ ፋውል በሆነ ፌክ ኒውስ ምናምን ነገር ተዘምቶባቸው ምናምን ነገር የጠፉ ሰዎች አሉ። እና ከዛ በቃ አሁን ትናንትና ሬዲዮ ላይ እየሰማው ይሁን ለማውራት ይሞክራል ልጁ ሀገር ፍቅር የለውም ትውልዱ ምናምን እያለ ማለት ነው። በቃ ይከተክተናል ለማውራ። ከዛ ምንድነው በዚህ ታይም ሀገር ፍቅር? እኔ ግን I have a question so maybe I don't know what it is እየሰማችሁት ለይታላችሁ I guess አያቶቻችን የሚያወሩት ኢትዮጵያ አለች፣ ከዛ አባቶቻችን የሚያወሩት ኢትዮጵያ አለ፣ እኛ የምናወራው ኢትዮጵያ አለ። so every time እሱን እንትን ስታስበው ኢትዮጵያ ፌድ እያደረገች ማለት አልፈልግም፣ ግን ይዘቷን እየቀየረች or patriotism የሚባለው ነገር እየቀነሰ ምናምን መጥቶ ነው ይችላል። so ከኛ በታች ከዛ ደግሞ ከነሱ በታች የሚመጡት ልጆች ደግሞ ምን አይነት ኢትዮጵያ ነው የሚያውቁት? አሁን እኛ የምናውቃትን ኢትዮጵያ አያውቁትም ስል ይሄ ድሮ ሩጫ እያለ በቃ ጓግተ ተሰብስበህ አይተህ ምናምን ይሄ ኢትዮጵያ ሸርፈሽ ከዛ የሰፈር ልጅ በሙሉ እየሮጠ ነው ምናምን እሱን ኢትዮጵያ አያውቋት። ገባረ? ሜቢ ይሄ ከግሎባላይዜሽን የመጣም ሊሆን ይችላል። ነገሮች በጣም እየተበታተኑ ሲመጡ አቴንሽናቸው ወደ የቦታው እየሄደ ሲሄድ ምናምን ስለ ኢትዮጵያ የሚያዩት ነገር እያነሰባቸው ሲመጣ ጣልተውት እኮ አይመስለኝም። ወር ሳይነሳ ቀርቶ ሳይሆን በቃ they just don't know what we don't know what our fathers know and then so on ገባ።
ሶ በዛ መልኩ ፌድ ያረገ የመጣ ነገር ነው እንጂ I don't think it has something to do with በቃ ፓትሪዮት ናቸው ፓትሪዮት አይደለም የማያውቁት ነገር ነው። በየኮንቴክስቱ መቀየር አለበት። ለምሳሌ በደርግ ታይም እንዳልኩሽ የሀገር ፍቅር አለን ያሉት ሰዎች ምናምን ወይ በደርግ ታይም ስላስለቃሽ ሴት የተፈተፈሰው ነች እሷ በዛን ታይም የነበሩ ሰዎች እንትን ሶቪየት ዩኒየን ተቀይራለች በሶሻሊዝም እንትን ቺሊ እንደዚህ ሆናለች ምናምን ብለው አሰቡና ኢትዮጵያን በአብዮቱ በቃ በማርክሲዝም ሌኒኒዝም ምናምን ነገር አነበቡ ፈለጡ ያንን ማይገባ መጽሐፍ አሉና ተደራጁ ምናምን ከዛ የሆነ አብዮት ምናምን ነው ከዛ መንግስት ቀየሩ ከዛ ደግሞ የመጣባቸው መንግስት ለመቀየር ነው ታገሉናል የሞቱት ሞቱ ምናምን ለኢትዮጵያ ደሜን አጥንቴን ከስክሼ ምናምን ብለው ማለት ነው። ከዛ በኋላ ያለው ከዛ በኋላ ስለሆነ በደንብ መጻፍ የሚጀምረው ምናምን ዶክመንቶች በደንብ የኖሩት ምናምን ነገር ከዛ በኋላ ስለሆነ ከዛ ፊት የነበረውም ጦርነት ነው አድዋና ማይጨው ምናምን ጦርነቶች ናቸው። ከዚህ በኋላ የሚኖሩት ደም መፋሰሶች ናቸው። ከዛ ግን በዚህ ዘመን የለም ዲፋይን የተደረገ ነገር ሀገሩ የሚወድ ሰው ማለት እንዲህ የሚያደርግ ነው። በዘመነ ዲጂታል ዓለም በዘመነ ኤአይ ለምሳሌ ኤአይ ሶ ዳሜጂንግ ራቼና ዩቲናስ ሲያሳስሟቸው አየሁኝ አይቷል። Jesus Christ ላይክ የሆነ ኖርማል ፎቶአቸውን ዱፕሊኬት አደረጉት ነው ኤአይ እንትን አደረገው ዲስቶርት አደረገው አሳሳሟቸው ነገር ከዛ ላይክ ኖርማል ፎቶ ምናምን ስለሆነ አሁን እኛ ራሱ ያምታታናላ ባለፈው ብያ ጄክ ፖል መጥቶ ነበር ኢትዮጵያ መስሎኝ ነበር ብያ አላልኩ ልክ እንደዛ የሰው አሁን ኦኬ በዚህና በዚህ መጥፎ ነገርና በተቃራኒው በጥሩ ነገሩ መሃል ነው ኢትዮጵያ ዲፋይን ፓትሪዮቲዝም ዲፋይን የሚደረገው ብሎ ዲስከስ የሚያደርግ አሁን እኛ ምንም እንትን የለንም። ለምሳሌ ሶሺዮሎጂ የተማሩ ሰዎች ሶሻል ሳይንስ ላይ እንትን ያለ እውቀቱ ያላቸው ሰዎች ምናምን ነገር ማውራት አለባቸው ዲስከስ ማድረግ አለባቸው ላይክ this is ከኛ የሚጠበቀው ነገር እና በዚህ ነው ኢትዮጵያን እንደምትወድ የምትገልጸው ደግሞ ኢትዮጵያን የሚወድ ሰው የሚገለጸው በእንደዚህ ነው። እኔ አሁን አንዳንዴ ኢትዮጵያ ብሔራዊ መዝሙር ስሰማ ይሰማኛል የሆነ ስሜት ኳስ ብሔራዊ ቡድናችን ኳስ ሲጫወት በጣም ብስበሳጭ ምናምን እቺ ሀገር እኮ ምናምን እንላለን። ሌላ ሀገር ሳይ ለምሳሌ እንዲህ ዶክመንታሪ ላይ ምናምን ነገር ሌላ ሀገር ሳይ የሆነ የደረሱበትን ነገር ሳይ ምናምን እላለሁ ገባህ ሶ በቃ በዙሪያ ባሉት ነገሮች ደስተኛ አይደለሁም ግን እንዲሆንልኝ ይፈልጋሉ ሀገሬ እንደዛ እንድትሆንልኝ ይፈልጋሉ። በዛ ውስጥ ነው ተጠቀምኩም አልተጠቀምኩም ማለት ነው። ሶ ከኔ ያልፋል ነገር ይገባህ ላይክ ኮንስትራክሽን ላይ ለምሳሌ አልሰራም ግን የኢትዮጵያ ኮንስትራክሽኖች ሁሉ ቢያምሩ ደስ ይለኛል። ኢንቨስተር ምናምን አይደለሁም ምናምን ግን ኢንቨስት የሚያደርጉት ሰዎች ላይክ በብዛት ሰፊውን ህዝብ ምናምን ቢጠቅሙ ምናምን እመኛለሁ ነገር ገባህ። ከዛ ግን አሁን ጭንቅላቴ ውስጥ ኦኬ ኢትዮጵያ የሚወድ ሰው ማለት እንደዚህ ነው ምለው ነገር ግን አለመኖሩ ገረመኝ ላይክ ሚዲያ ላይ ያለው ሰው ሆኜ እሺ ክብራ አሁን ቅድም ከእንትን ካልሽው ፌድ እያደረገ ሊመስል ይችላል። አሁን ለምሳሌ ሩጫ አሁንም ብንሮጥ አሁን ሁሉም ተመሳሳይ ሪአክሽን ነው የሚኖረው። እኔም ባለፈው ሩጫ ነበር ራሱ አላውቅም ብታቂና ብታይ ግን ሀገርሽን ባንዲራ የለበሰውን ሰው በማታቂ መልኩ እንደዚህ ሰፖርት ታደርገዋለህ እሱማ ስለዚህ አለ። አሁንም እኔ በቃ ሀገር መውደድን ዲፋይን አድርጌ የምዘጋው ጥሩ ዜጋ መሆን ጥሩ ሰው መሆን ሪሊጂናል የሚሆን የተገራኸው ሶሻል የሚሆን የተገራኸው ብቻ መጥፎ ነገሮች በሁሉም ሳይድ ያስታውቃሉ። ደመ ነፍስ አለ ከዛ ኢትዮጵያዊነት ደግሞ አለ እንደዚህ አይለቀንም። ጥሩነታችን ማለት መጥፎ ነገር በትምህርትም በጸበልም ይለቃል። ጥሩነት የኢትዮጵያ ጥሩነት ጥሩዎች ነን ታውቃላችሁ ላይ እንደሚባለው ምቀኛ ምናምን እንባባላለን። ፋሽን ራስን መውቀስ ፋሽን ሆኖ መጣ መሰለኝ። ጀነሬሽን መውቀስ አንድ ጀነሬሽን እንደው ይሄ ትውልድ ብሎ ሰው ሲጀምር በጣም ነው የምናደደው። ድሮ አስተማሪዎች ይሄ ክላስ የሚሉት አለ እንጂ እንደ ህዝብ በጣም ገር ህዝብ ነው ሶ በቃ ጥሩ መሆን ጥሩ ለጓደኛ ጥሩ ከመሆን ይጀምራል። ለቤተሰብ ጥሩ ከመሆን ይጀምራል። የምናውቃቸው ሰዎች አሉ አይደል ስራ ምናምን ነገር ሲባለን የሆነ ስራ ሲባለን እኛ ባለን ጀለስን እዛ ሰፈር ላይ ደግሞ ደብሯቸው ምናምን እንትን ያሉ ልጆችን
ስራ ፈልጎ የሚያስቀጥረው ሰውዬ ገብቶ አለ አይደል? ሰላምታ የሚሰጠው ሰውዬ ሀገር ትልቅ ነች። በቃ አንተ ዙሪያን ሰላም በማድረግ ነው አገር ፍቅር ገብቷል። ስትገባ በር ላይ ያለውን ነጅሰው ምን እዚህ ጋር እንትንን አቁመህ ሄደህ ምናምን ብለህ ሸጠረው እሱ ገብቶ ሚስቱን ሸጥሯት ሚስትየው ልጆቹን ደብድባቸው ልጆቹ ትምህርት ቤት ሄደው ሌላ ሰው ፈርተው ምናምን ነው የሚሆነው። ስለዚህ ሰላማዊ ሰው የአእምሮ ሰላምን የምጠብቅ ሰላማዊ ሰው መሆን ሚዛገር መውደድ እስቲ ኮመንት በጣም ነው የሚያደርጉልን ሰዎች አሉት በደንብና በጣም ነው ደስ የሚለኝ ሁሉንም ነው ማነባቸው። በተለይ አሁን ደግሞ ጥሩ የሆነው ነገር ሪፕሌይ እናደርጋለን ዲስከስ እናደርጋለን ዲቤትም እናደርጋለን ከፈለጋችሁ ኮመንት ላይ ማለት ነው። ምንድነው የምፈልገው ላይክ እና አሁን ባላችሁበት እድሜ ባላችሁበት ሀገር ባላችሁበት ኮንቴክስት ማለት ነው ምንድነው ፓትሪዮቲዝም ለእናንተና ላይክ እንዴት ነው ዲፋይን የምታደርጉት የሚለውን ብታወሩን ቀጣይም ሪአክት እናደርግበታለን ላይክ ሀሳባችሁ ላይ ማለት ነው። ነገር ይሄንን እንዝጋን ነው የባለፈውን ስቱዲዮችን የትኛው አሳቃችሁ ኮመንት ስለ ባለፈው ባክግራውንድ የፎቶ ቤት ስቱዲዮ ነው እሱን ፎቃቃበዩ እንዳልሆነ ይሄው ሌላ ባክግራውንድ እንትን ብለን አይተን የፖድካስት ምክር በፖዚሽን ያስቀርጽ ቀጣይ የምናመጣላችሁ ገስት ሳይኮሎጂስት ልጅ አግኝቻለሁ ለኔክስት ዊክ ማለት ነው። ናይስ ስለ ሳይኮሎጂ እናወራለን። አንድ ፖድካስት ሬኮመንድ ላክ እሺ ደድራፍ ፖድካስት ላይ ዶክተር ኢየሩስን ስሟት በእናታችሁ ዝምባት እስመሰይ ሰው ነች ታንኮላ መራ እኔ ፖድካስት እየሰራው እውነት በጣም ሲያልቅ ማለት ነው ደብሮኝ ያለቀ ፖድካስት ነው በቃ ይባል አለቀ ምናምን it's very እኔ as a person who's very interested in like neuroscience neurology ነው በጣም ነው የተመቸኝ። ኒውሮሎጂ ምትችል በጣም ኦኬ። አሁን ደግሞ ፋሽን ነው መሰለኝ ኒውሮሎጂ መውደድ። ሌላም ጓደኛዬ እያየሁ ነው ምናምን I started taking a ውሃ ጠጡ course እያለች I started taking a course የኒውሮሎጂ ምናምን 2020 ላይ ምናምን ግን ያው ትንሽ ሄጄበት ብዙ ነገር እንደማቆመው እሱንም አቁም ነው እንጂ I was very ክብራ እየተማረች አላሳፈረችንም። ይሄንንማ ለምንድን ነው ያሳፈርኩ ከ40 ስንት ብታመጣ ጥሩ ነው? ክብራ እውቀት አለኝ ብላ በየፖድካስቱ ምትሄድ 28 ልንገራችሁ ምን እንደተፈጠረ እውነት ልንገራችሁ እንደው እውነት I think it's okay ሁለት ጥያቄ ትወጣቻለሁ ነገር ያለው 5 ማርክ ያለው ኦሬዲ 10 ማርኩ ሉዝ እንዳረኩት ገብቶኛል። ለምንድን ነው ጥለሽ ወጣሹ በሉኝ። ኖ በጣም ነው የተናደድኩት በእውነት እንደው አይደዶ ይሁነው ብዬ ይሁነው አይደለም ይሁነው እኮ አይደለም እግዚአብሔር እኔ ጭንቅላቴን but I was so disappointed በጭንቅላቴ እማቀው ኢንፎርሜሽን እኛ ራሱ እግዚአብሔር እኔና ቢ ምንም የለም መዳን ያለ መንጋስ it's just jokes ብቻ በጣም እውነት በጭንቅላቴ ያዘንኩበት ማለት ነው። አውቀዋለሁ አንብቤዋለሁ ከማንበብ አልፌ ለጓደኛዬ I was so sure ጥያቄ እንደሚመጣና አንብቤ ጎርሬያለሁ ገባው። ከዛ ኮምፖነንቶቹን አስታውሳቸዋለሁ ዋናዎቹ መጻፍ ያለ ኮምፖነንቱ ጽፌ ይወጣልት በቃ ግራ የሚገባ ነገር የለም። እና ሰውየው እንደውም እቺ ልጅ አታውቅም እንዴ እንዳይለኝ ይሄ የሚሞላበት ፓርት ከጀርባ ሳይሆን ከጥያቄው ጎን ጽፌለታለሁ መርቸንትስ ባንክስ እንትና በቃ I know it's just ጠፍቶብኝ ነው እና በጣም ነው በጭንቅላት ያዘንኩት በእውነት ጠፍቶብኝ ነው አለማወቅ ነው ሰውየው ጋር ሲደርስ አታውቂም ከጎን እኮ ጽፌለታለሁ እንዳወኩኝ እንዲገባው ጠፍቶብኝ እንደሆነ እሱማ I don't በጣም ነው እና ደግሞ እኔ ነኝ እኮ the lowest ከክላስ አዛፋሪ ሰው ስንት ነው በጣም ነው ያዘንኩት ስንት ነው 20 ተላላችሁ I think so ቀጣይ ታስተካክያለሽ አራት አስተካክለሽ የባለፈው እኮ በጣም እኮ ከ3x እኮ ነው የገባብኝ የባለፈው ላይ ክብራ እኛ በማዕረግ ተመርቀሽ እዚህ ጋር ሚደል እኔ እናስቀምጣለን እንደዛ ነበር ያሰብኩት ግን በቃ ክብራ ቀጣይ ታስተካክያለሽ ኖርማል ወይ ነው ቪንቴጅ ፖድካስትን ሰብስክራይብ ማለት ትምህርት እንጀምር እስኪ አቢው ከዛ ደግሞ አላጠናውም ጓደኛዬ ከውጪ መጣ ከሷ ጋር ስዞር ነበር ቆይ የላስት ሚኒት ጥናት አድርጌ ነው የገባው አቢን ለትምህርት እሺ አመሰግናለሁ የዞረች እየበላች ላቢ አቢን እንማር የሆነ ነገር አጭር ኮርስ እስቲ የሆነ ነገር ደግሞ አወቀ ነበር እስኪ በ2020 እስካሁን ቪንቴጅን በደንብ የምትከታተሉ ሰዎች ምን ብንማር ሾርት ኮርስ ነገር ምን ብናቅ
ምን ብናቅ ይመቻችኋል? እንዝጋዋ ይሄን ፖድካስት። የዛሬውን ፖድካስት እኔ በአሸናፊው ቡድን የአርሰናል ማሊያ መጥቼ ሆስት ሳደርግላችሁ ነበረ። ክብራ ፈተና እንደወደቀች ተናገረናል። እኔ በቢጫ በሙዜ ነው የመጣሁት። አቢ አንገቱ እንደፍቶ ነው የመጣው። ካልሲ ነው የመጣው። አቢ ጥቁር ለብሶ ነው የመጣው። እኔ ቃሌን አክብሬ ለአቢ ጊፍቱን ሰጥቼዋለሁ። አቢና ክብራ ቀጣይ ሳምንት ይዘው ይመጣሉ። ቀጣይ ኤፒሶድ ላይ እንዳልኳችሁ ቀጣይ ሳይኮሎጂስት ለመምጣት እንሞክራለን። ካልቀጣችን እንጨርሰው። ቪንቴጅ ፖድካስት ይሄን ይመስል ነበር። ሰብስክራይብ ስላደረጋችሁ እናመሰግናለን። ሰብስክራይብ ምንድነው ከባድ ነው ግን ሰብስክራይብ ማድረግ እስቲ እንጠይቃችኋለን። እንደዚህ ልክት ነው የሆነ ቀይ ነገር አለ። እሱን ሄዳችሁ ልቁጥ አድርጉት። ከዛ ሄዳሉ ምልክቱንም ልቁጥ አድርጉት። ቻው ባይ ጋይስ